ሳታ ሚዲያ ሰርቪስ ለፍትህ ለነጻነትና ለእኩልነት የቆመ የህዝብ ሚዲያ። ሳታ ሚዲያ ሰርቪስ በህሊና በሰብአዊነትና በህግ መሰረት ላይ ቆሞ የተጨቆኑት ድምጽ፣ የታፈኑት አንደበት፣ የተገፉት ወገን የሆነ ሚዲያ ዓለም አቀፍ ሀገራዊ ክልላዊና አካባቢያዊ ጉዳዮችን በየጊዜው በየወቅቱና በየሰዓቱ እያሰናዳ ወደ እናንተ ያቀርባል። ሳታ ሚዲያ ሰርቪስ የመረጃ ፍላጎት ለማሟላት በየዕለቱ ከአራቱም ማዕዘናት አዳዲስ ክስተቶችንና መረጃዎችን አደራጅ መሴና ወደ እናንተ ያቀርባል። ፍትህ፣ ነጻነትና እኩልነት መሰረቱ የሆነው የነቃ ትውልድ ለመፍጠር ጥያቄ ማህበረሰብ ለመገንባትና ፍትሃዊ ስርዓት ለመዘርጋት በጽናት የሚተጋው ሳታ ሚዲያ ሰርቪስ በኤስኤምኤስ ዕለታዊ፣ በኤስኤምኤስ እንግዳ፣ በኤስኤምኤስ ዘገባ ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊና የህግ ጉዳዮችን ትኩረት በማድረግ ለተለያዩ ፖለቲከኞች፣ ለምሁራንና ለሀሳብ ሰዎች ግልጽና ነጻ መድረክ በማዘጋጀት የውይይት የክርክርና የሙግት ባህልን ያዳብራል። በህሊና በሰብአዊነትና በህግ መሰረት ላይ ቆሞ የተጨቆኑት ድምጽ፣ የታፈኑት አንደበት፣ የተገፉት ወገን የሆነ ሳታ ሚዲያ ሰርቪስን በዩቲዩብ፣ በፌስቡክ፣ በቴሌግራም እና በቲክቶክ አማራጮች ይከታተሉ። ሰብስክራይብ፣ ፎሎ፣ ሼር እና ላይክ ያድርጉ። ሀሳብ አስተያየትና ጥቆማም ያደርሱ። ለፍትህ ለነጻነትና ለእኩልነት የቆመውን የህዝብ ሚዲያ ለመደገፍና ለማበረታታት ጎፈንድሚ፣ ሱፐር ስቲከር፣ ሱፐር ቻት እና ሱፐር ታንክስን ይጠቀሙ። እንዲሁም የሳታ ሚዲያ ሰርቪስ ቋሚ አባል በመሆን በሜምበርሺፕ አማራጮች በወራዊ መዋጮ ይደግፉ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ተመልካቾቻችን፣ ይህ ሳታ ሚዲያ ሰርቪስ ነው። ከሳታ ሚዲያ ሰርቪስ ዕለታዊ ዝግጅቱን ይዤ ቀርብ ያለው ዝግጅቱ ኤስኤምኤስ ዕለታዊ ይባላል። በዚሁ ዝግጅታችን በየዕለቱ አዳዲስ ጉዳዮችን ከሀገር፣ ከክልል፣ ከአካባቢና ከዓለም አቀፍ እያነሳን ከእናንተ ከውድ ተመልካቾቻችን ጋር ሰፋ ያለ ውይይት፣ ምክክር፣ ዳሰሳ፣ ትንተና የምናደርግበት ዝግጅት ነው። ዝግጅቱን ዘወትር መርጣችሁ ወዳችሁ ስለምትከታተሉ ከልብ እናመሰግናለን። ሀሳብ፣ አስተያየት፣ ጥያቄና ጥቆማ ያላችሁ በኢንትሮ የተገለጸው በውስጥ መስመር በአስተያየት መስጫ ሳጥንና በኢሜል አድራሻችን እንድታስቀምጡ በአክብሮት እናሳስባችኋለን። የዩቲዩብ ቻናላችንን ሳብስክራይብ፣ የፌስቡክ ገጻችንን ፎሎ፣ ላይክ ማድረግ እንዳትረሱ። እንዲሁም ዩቲዩብ ስትገቡ የአባል መሆን የምትችሉበት ሊንክ አለ። እሱን ሊንክ የተጫናችሁ እየገባችሁ አባል መሆን ከዛሬው ጀምሮ ከኛ ጋር መቆየት የምትችሉባቸው አማራጮች አሉ። ለዚህ ሁሉ ከወዲሁ እናመሰግናለን። የዛሬው ዝግጅታችን ከአሁኑ ሰዓት፣ ከአሁኑ ሰከንድ፣ ከአሁኑ ቅጽበት ጀምሮ ወደ እናንተ መድረስ ጀምሯል። በዛሬው ዝግጅታችን ሰፋ ያለ ውይይት፣ ምክክር የምናደርግባቸው ርዕሰ ጉዳዮቻችን መግቢያ ላይ የተለጠፈው ታምነን ላይ የሚታዩቸው ጉዳዮች ናቸው። እነዚህም ለማስታወስ ያህል እንግዲህ ዛሬ አንድ ጉዳይ የፌዴራል መንግስት ይዞ ወጥቷል። ይኸውም የፌዴራል መንግስቱ የደህንነት ምክር ቤት እንግዲህ ምክክር አድርጋለሁ፣ ውይይት አድርጋለሁ ካለ በኋላ ሰፋ ያለ መግለጫ ይዞ ወጥቷል። በመግለጫውም በርካታ የጠቀሳቸው ነገሮች አሉ። እነዚህን በአጠቃላይ በመመለከት ሰፋ ያሉ ጉዳዮችን እያነሳን እየተወያየን ከእናንተ ከውድ ተመልካቾቻችን ጋር ቆይታ እናደርጋለን። በዚህ ቆይታችንም የደህንነት ምክር ቤቱን የመግለጫ እንድምታዎች ምንድን ናቸው የሚለውን በስፋት እናያለን። በዚሁ መግለጫ ደግሞ መንግስት ፈጽሞ እናጠፋቸዋለን፣ መጥፋት አለባቸው ያሏቸው ኃይሎች አሉ። እነዚህ ማን ናቸው? ለምን ይጠፋሉ? እንዴት ይጠፋሉ? ማጥፋትስ በእርግጥ ይቻላል የሚለውን በስፋት አንስተን ከእናንተ ከውድ ተመልካቾቻችን ጋር እየተወያየን ቆይታ እናደርጋለን። እስከ ፍጻሜው አብራችሁን እንድትቆዩ በአክብሮት ነው የሚጋብዛችሁ። በያላችሁበት ሁላችሁም መልካም ቆይታ እንዲሆን እመኛለሁ። አሁን በቀጥታ ወደ ዝግጅቱ ስናልፍ እንግዲህ እንደጠቀስኩት እንደገለጽኩት ዛሬ የፌዴራል የደህንነት ምክር ቤት መግለጫ ወጥቷል። የደህንነት ምክር ቤቱ ከተለያዩ ከጸጥታ፣ ከፍትህ፣ ከደህንነት ተቋማት የተውጣጡ የፌዴራል መንግስቱ አካላት ያሉበት ምክር ቤት ነው። በዚህ ምክር ቤት የመከላከያ ኃይሎች አሉ፣ ፌዴራል ፖሊስ አለ፣ የአካባቢ ፖሊስ አለ፣ የደህንነት ተቋማት ኃላፊዎች አሉ፣ የጠቅላይ ሚኒስትር ጽህፈት ቤት አለ። በአጠቃላይ እነዚህ ተሰባስበው ሌሎችም የክልሎችም ተካተው ያቋቋሙት ወይንም የተካተቱበት ምክር ቤት ነው ማለት ነው። በዚህ ምክር ቤት እንግዲህ ከዚህ ቀደምም ተመሳሳይ መግለጫዎች፣ ተመሳሳይ ምክክርና ውይይቶች ሲደረጉ ሁላችንም እናውቀዋለን። እንግዲህ ከረጅም ጊዜ በኋላ ነው እንግዲህ ዛሬ እንዲህ አይነት መግለጫ ይዞ ወጡ ያየነው የተመለከት ነው። በእርግጥ ምክር ቤቱ እንዲህ አይነት ስብሰባዎችን ለማድረግ በዚህ ጊዜ በዚህ ወቅት ያነሳሳው ምንድን ነው፣ በምን ዓላማ ነው የሚለውንም የተወሰነ ማየት መመልከት ያስፈልጋልና እሱንም በጨረፍታ አንስተን እናልፋለን። ነገር ግን አንድ ነገሩን እንግዳ የሚያደርገውም ብዙዎቻችንም ጥያቄ እንድናነሳ ያደረገው ትናንት እንግዲህ የትግራይ ክልል ጊዜያዊ አስተዳደር እንደ አዲስ መደራጀቱን ወይንም ሌሎች ተወካዮች መተካታቸውን ሁላችንም እናውቀዋለን። የትግራይ ክልል ፖለቲካ በእርግጥ የፌዴራል መንግስት ጣልቃ ገብቷል በተባለበት መናጡን፣ መታወኩን፣ መረበሹን፣ ህዝቡንም ሌላ ስጋት ውስጥ መክተቱን ሁላችንም እናውቃለን።
በዚህም ህወሓት ለሁለት ተከፍሎ ተሰንጥቆ አንደኛው የደብረጽዮን ገብረ ሚካኤል ግሩፕ፣ አንደኛው ደግሞ የጌታቸው ረዳ ግሩፕ ሆነው ህዝቡንም ጭምር የከፋፈሉበትን ሁኔታ ሁላችንም እናውቃለን። ለዚህ ግን ከፍተኛ የሚባል ሚና የተጫወተው የፌዴራል መንግስት ወይም ብልጽግና መሆኑን በርካታዎች ያነሳሉ። ስለዚህ ብልጽግና እዚያ ውስጥ እጁን አስገብቶ ጣልቃ ገብቶ ያሰባቸውን ነገሮች አሳክቷል ወይ ያቀዳቸውን ፈጽሟል ወይ የሚለውን ነገር ካነሳን አሳክቷል ማለት አይቻልም። ብልጽግና በእርግጥ ጌታቸው ረዳን ይዞ በትግራይ ክልል ፖለቲካ ውስጥ እጁን ሊያስገባ ነበር የሞከረው። ነገር ግን ህወሓትና የህወሓት ኃይሎች እምቢ በማለታቸው ጌታቸው ረዳ እንዲነሳ ተደርጎ በጌታቸው ምትክ የደብረጽዮን ክንፍ አባል የሆኑትና የጸጥታው ኃላፊ እንዲሁም የቀድሞ ጊዜያዊ አስተዳደሩ ምክትል ፕሬዝዳንት የነበሩት ጀነራል ታደሰ ወረደ ትናንት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው መተካታቸውን ወይም ከምክትልነት ወደ ዋና ፕሬዝዳንትነት መምጣታቸውን ሁላችንም እናውቃለን። ስለዚህ በዚህ ጊዜ እንደዚህ አይነት ሁኔታ ከተደረገ በኋላ በነጋታው የደህንነት ምክር ቤት እንደዚህ አይነት መግለጫ ይዞ የወጣው ከምን መነሻ ነው የሚለውን በራሱ ማየት መመልከት የሚገባን ጉዳይ ነው። ይህንም እንደ አንድ ኢሹ እናነሳለን። ከዚህ በተጨማሪ አሁን በአማራ ክልል ተባብሶ እየቀጠለ ያለው የአማራ ኃይሎች ራሱን ፋኖ ብሎ የሚጠራው ኃይልና የፌዴራል መንግስቱ መከላከያ ሰራዊት የሚያደርጋቸው መከላከያ ሰራዊት ብቻ አይደለም፣ በእርግጥ የአማራ ክልል አድማ ብተናም አለ፣ አካባቢ ፖሊሶችም አሉበት፣ ሌሎችም ሚሊሻም ጭምር የተሳተፉበት ውጊያና ጦርነት ነው እየተካሄደ ያለውና ይህ ጦርነት በአሁኑ ሰዓት በአማራ ክልል ከፍተኛ የሚባል ደረጃ ላይ ደርሶ በአጠቃላይ ክልሉን ከትምህርትም ከጤናም ከግብርናም በአጠቃላይ ክልል ውስጥ አሉ ከሚባሉ መንግስታዊና መንግስታዊ ካልሆኑ ተግባራት እንቅስቃሴዎች ወደኋላ እያስቀረ መሆኑን የክልሉ መንግስትም ጭምር መግለጫ እያወጣ ሲያሳስብ፣ የፌዴራል መንግስትም የክልሉ አማጺ ኃይሎችም ችግሮቻቸውን ቁጭ ብለው መፍታት ካልቻሉ ክልሉ ከመኖር ወደ አለመኖር እየሄደ ነው የሚል መግለጫ ሲሰጡ እንደነበረም እናውቃለን። ስለዚህ ይህንም በአንድ በኩል አንስተን የምናልፈው ጉዳይ ነው። ከዚህ በተጨማሪ የኦሮሞ ኃይሎችም ወይም ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ኃይልና የፌዴራል መንግስቱ እንዲሁም የክልሉ የጸጥታ መዋቅሮችም የተሳተፉበት ውጊያ ግጭት ኦሮሚያ ክልል ውስጥ እንዳለም እናውቋለን። ይህ ግጭትም ይህ ውጊያም ኦሮሚያ ሁሉም አካባቢዎችን ባይሆን እንኳን ወለጋ አካባቢም እንዲሁም ሌሎችም በክልል ውስጥ ባሉ አካባቢዎች ከፍተኛ የሚባል አደጋ እየደቀነ መሆኑን ሁላችንም እናውቋለን። ይህም በእርግጥ ከዚሁ ከደህንነት ምክር ቤቱ መግለጫ ጋር ተያይዞ የሚታይ ጉዳይ ነው የሚሆነው። ከዚህ በተጨማሪ በአራተኛ ደረጃ ላይ ማንሳት የምንፈልገው በአሁኑ ሰዓት እንግዲህ በአጠቃላይ በሀገሪቷ ሁሉም አካባቢዎች የኑሮ ሁኔታው ከህዝቡ አቅም፣ ከህዝቡ ጫንቃ፣ ከህዝቡ ትከሻ በላይ ሆኗል። ሁሉም አካባቢዎች የአመራሮች ሌብነቱ፣ ሙስናው፣ ብልሹ አሰራረሩ፣ መልካም አስተዳደር እጦቱ ሙሉ በሙሉ ማለት በሚቻል ደረጃ ሀገሪቷ ውስጥ ባህል ሆኖ መንግስታዊ አገልግሎትን ህዝቡ ማግኘት የሚችልባቸው መንገዶች ሙሉ በሙሉ ተዘግተዋል። በዚህም በየአካባቢው በሁሉም አካባቢ ማለት በሚቻል መልኩ በአሁኑ ሰዓት ከፍተኛ የሚባል ተቃውሞ ተቀጣጥሎ ነው የሚገኘው። ይህ ተቃውሞ በአካባቢው የሚገኙ የብልጽግና ተወካዮች ወይንም ብልጽግና አካባቢዎቹን ይመራሉ ያስተዳደራሉ ብሎ ያስቀመጣቸው ሰዎች ለህዝቡ የሚገባውን አገልግሎት ባለመስጠታቸው መነሳት ብቻ ሳይሆን መንግስትም ጭምር ተገዶ ሳይወድ በግድ ወደ ለውጥ እንዲገባ ሊያደርጉ የሚችሉ አይነት እንቅስቃሴዎችና ተቃውሞች አሉ። ስለዚህ መንግስት እነዚህን እንቅስቃሴዎች እንዴት ማኔጅ ማድረግ ይችላል፣ እንዴት ማስተካከል ይችላል የሚለውም ሊነሳ የሚችል ጥያቄ ነውና ይህም ከዚሁ ከምክር ቤቱ መግለጫ ጋር በተያያዘ የሚነሳ ጉዳይ ነው። ስለዚህ እነዚህን አራት ጉዳዮችን አንስተን መንግስትን በራሱ በኩል በዚሁ በምክር ቤቱ በኩል አቅጣጫ አስቀምጫለሁ ወይንም ውሳኔ አስተላልፌያለሁ ያላቸው በርከት ያሉ ጉዳዮች አሉ። ከአራት ከአምስት የሚበልጡ ዘርፎች ማለት ነው። ስለዚህ ከነዚህ ጋር አገናዝበን አስተያይተን ነገሮቹን እያየን እየተመለከትን ቆይታ እናደርጋለን። ስለዚህ እንግዲህ የዛሬው ምክር ቤቱ ስብሰባ የተወያየባቸውን ምክክር ውይይት ያደረገባቸውን ርዕሰ ጉዳዮቻቸውን በመንግስት መገናኛ ብዙሃንም በሌሎችም ማሰራጨታቸውን ሁላችንም እናውቃለን። በዚህም እንግዲህ በርከት ያሉ ጉዳዮችን ካነሷቸው እዚህ በቪዲዮ ያቀረብኩላችሁ አሉ። እነዚህን በቅደም ተከተል ወደ እናንተ ማቅረብ ፈልጋለሁ። ነገር ግን መንግስት ራሱን በአጠቃላይ ከነዚህ ነገሮች ነፃ አድርጎ ሁሉንም የጠቀሳቸውን ወይም እዛ ላይ ያነሳቸውን ጉዳዮች ለውጭ ኃይሎች ሰጥቶ ከመንግስት መዋቅር ውጭ ያሉ ሰዎች ነገር ግን መንግስት መዋቅር ውስጥ ሆነውም እንኳን የውጭ ኃይሎችን ተልዕኮ የተቀበሉ የተባሉትን
ያነሳበትን ሁኔታ ነው ያየነው የተመለከትነው። ነገር ግን አሁን ሀገሪቷ ለገባችበት መንግስትም እንደ መንግስት ስጋት ውስጥ ገብቶ አደጋ ውስጥ ገብቶ ዛሬ ላይ የደህንነት ምክር ቤቱን ጭምር ሰብስቦ ውይይት ምክክር ያደረገበትና እጅግ በጣም ሀገሪቷ ምን አይነት ደረጃ ላይ እንዳለች ሊያመላክት የሚችል መግለጫ ያወጣበት ሁኔታ መንግስት ራሱ በራሱ ምን አይነት አቋም ላይ እንዳለ ምን አይነት ችግር ውስጥ እንዳለ ምን አይነት አደጋ ውስጥ እንዳለ ሊያመላክት ሊያሳይ የሚችል ነገር ነው። ስለዚህ በዚህ መግለጫ ውስጥ መንግስት እንደ መንግስት የራሱን ውስንነት የራሱን የውስጥ ችግሩን ህዝብን እያማረረ የሚገኝበትን አካሄዱን ከታች ከቀበሌ መዋቅር ጀምሮ እስከ ፌደራል ያሉ ጉዳዮችን መፈተሽ መገምገም ከዚያ በኋላ ለህዝብ ይፋ ማድረግ ሲገባው ችግሩን ሙሉ በሙሉ ከራሱ ነጥሎ ከራሱ አውጥቶ ለሌሎች አካላት መስጠቱ ውጤት ሊያመጣ የሚችል አካሄድ ነው ተብሎ አይታሰብም። ሌሎችም ኃይሎች ቢሆንም እንኳን በእነሱ ቢቃወሙ ቢተቹትም እንኳን ከራሱ ከመንግስቱ ውስንነት ከመንግስቱ ችግሮች ተነስተው ነው። ስለዚህ ሌሎች ኃይሎች የሚቀበሉት የራሳቸውን ኃላፊነት ነው። መንግስት እንደ መንግስት ከሌሎች ኃይሎች የበለጠና የገዘፈ ኃላፊነት እንዳለበት አካል ሁሉ ሊወስደው የሚገባው ኃላፊነት የአቅሙን የድርሻውን ያህል ነው። ስለዚህ ሀገሪቷ ውስጥ ችግሮች አሉ፣ አደጋዎች አሉ፣ ስጋቶች አሉ። ከውጭ ኃይሎች ጋር ተባብሮ ተግባብቶ የሚሰሩ ኃይሎች አሉ። እንደተጠቀሰውም እንደተባለውም የኢኮኖሚ ሻጥርና የኢኮኖሚ ወንጀል ይፈጸማል አይፈጸምም? ይፈጸማል። በሽብርም እንቅስቃሴ ጭምር የሚሳተፉ አካላት የሉም? አሉ። ኦብቪየስሊ ሁላችንም እናውቀዋለን። ነገር ግን ለዚህ ሁሉ በር የከፈተው ማን ነው? ለዚህ ሁሉ ምቹ አጋጣሚዎችን የፈጠረው ማን ነው? እነዚህ ኃይሎች በአጠቃላይ ወደዚህ አይነት እንቅስቃሴ እንዲገቡ የገፋፋውና አማራጭ መንገዶችን ሁሉ የዘጋው ማን ነው የሚለው ማናችንም ቢሆን ልናነሳው የሚገባው ጥያቄ ነው። ስለዚህ ይህን ጥያቄ ካነሳን ደግሞ ምላሻችን የሚሆነው ለዚህ ሁሉ ትልቁን ሚና የተጫወተውና አስተዋጽኦ ያበረከተው ራሱ መንግስት ነው፣ ሌላ ማንም አይደለም። ራሱ መንግስት ነው። ስለዚህ ከዚህ አንጻር መንግስት ከምንም በላይ ከማንም በላይ የውስጥ ችግሮቹን አገሪቱ አሁን ለገባችበት ቀውስ ሁሉ እንደ መንግስት ራሱ የተጫወተውን ሚና አድሚት ማድረግ መቻል አለበት። ምክንያቱም የሀገር ጉዳይ ነው፣ የማንም ጉዳይ አይደለም፣ የአንድ ፓርቲም ጉዳይ አይደለም፣ የተፎካካሪም የአማጺም የታጣቂም ጉዳይ አይደለም። የሀገር ጉዳይ ነው፣ የህዝብ ጉዳይ ነው፣ የ130 ሚሊዮን ህዝብ ጉዳይ ነው። ስለዚህ በመንግስትም በኩል ያሉ ችግሮች፣ በመንግስትም በኩል ያሉ ግድፈቶች፣ በመንግስትም በኩል ሀገሪቱ አሁን ላለችበት ሀገራዊ ምስቅልቅል አደጋ ስጋት እንድትዳረግ የዳረጉ መንግስታዊ ደካማ ጎኖች፣ መንግስታዊ እንቅፋቶች ቦልድሊ መነሳት አለባቸው። ለህዝብ ይፋ መደረግ አለባቸው፣ መታወቅ አለባቸው። አትሊስት ሌሎች ኃይሎችም ከዚህ ሁሉ ውጭ ይንቀሳቀሳሉ፣ መንግስትንም ይገዳደራሉ፣ ሀገሪቷንም ፈተና ስጋት ውስጥ ይከታሉ የተባሉትም ሁሉ መንግስት በውስጡ ያሉ ችግሮችን ካረመ ካስተካከለ ሌላ ምንም አይነት ስራ የላቸውም። መቃወምም ታጥቆ መንቀሳቀስም ማመጽም ሱስ ወይንም ተፈጥሯዊ ዓላማ ሆኗቸው አይደለም። ችግሮች አሉ። እንዲያምፁ የሚያደርጓቸው ጫካ እንዲገቡ የሚያደርጓቸው መደገፊያ አይደለም። በነገራችን ላይ እኔ የታጠቀ የሚባል ትግል በየትኛውም አካሄድ አልደግፍም። አይደለም ሳታጥቆ ይቅርና ድንጋይና ዱላ ጭምር ይዞ የሚንቀሳቀስን አልደግፍም። ምንም ውጤት ሊያመጣ የሚችል አይደለም። ይሄን መደገፊያ አይደለም። ነገር ግን ወደዛ ሊያመሩ የሚችሉ ወደዛ አይነት እንቅስቃሴ ዜጎችንም ሌሎች ኃይሎችንም ሊያስገቡ የሚችሉ አመላካች ጉዳዮች በመንግስት በኩል ካሉ መንግስት እነዚህን ችግሮች ካረማቸው ካስተካከላቸው እነዚህ ኃይሎች ትጥቃቸውን የማይፈቱበት ምንም ምክንያት የለም። አመጻቸውን የማይተውበትና እንደ ሀገር በሀገር ጉዳይ በአጠቃላይ በሰላማዊ መንገድ የሚሳተፉበት ግዴታ ይፈጠራል። በዚህ ጊዜ ህዝብም ይጫናቸዋል ወደ ሰላማዊ መንገድ እንዲመጡ ያሉ ችግሮችን በውይይት በምክክር እንዲፈቱ መንግስት ወጥቷቸው የውጭ ኃይሎች ለምኗቸው ብቻ ሳይሆን የሀገሪቷ ህዝቦችና ዜጎች በአጠቃላይ ጫና ውስጥ ያስገቧቸዋል። ይሄ መታወቅ አለበት። ስለዚህ መንግስት እዚህ መግለጫ ላይ ችግሮቹን የተፈጠሩ እና እየተፈጠሩ ያሉ ሀገራዊ አደጋዎችን ስጋቶችን ኤክስተርናላይዝ ከማድረጉ ውጫዊ ከማድረጉ ወይንም ለውጭ አካላት ለውጭ ኃይሎች አሳልፎ ከመስጠቱ በላይ ራሱን ነው መመልከት ያለበት፣ ራሱን ነው ማየት ያለበት፣ ራሱን ነው መፈተሽ ያለበት። መንግስት እንደ መንግስት ዲሞክራሲያዊ መንግስት ከሆነ ነፃ መንግስት ከሆነ አካታች መንግስት ከሆነ አሳታፊ መንግስት ከሆነ ፍትሃዊ መንግስት ከሆነ
ሀገሪቷ ውስጥ ማንም ታጥቆ መንቀሳቀስ የሚችልበት አውድ አይኖርም። ማንም የኃይል እንቅስቃሴ ውስጥ መግባት የሚችልበት እድል አይኖርም። እንደዚህ አይነት ምቹ ሁኔታዎች ባሉበት ታጥቆ ሊንቀሳቀስ የሚፈልግ ኃይል ካለ ያንን ህዝቡ በይፋ ወጥቶ አሸባሪ ነው የሚለው። ስለዚህ መንግስት እነዚህን ኃይሎች እንዴት ማኔጅ ማድረግ እንዳለበት ምናልባት የጠፋው አይመስለኝም። ወደ በኋላ የማመጣቸው ነገሮች ቢኖሩም እንኳን የጠፋው አይመስለኝም። ግን ከምንም በላይ ከማንም በፊት መንግስት እንደ መንግስት ከራሱ የሚጠበቅበትን ኃላፊነት መወጣት መቻል አለበት ነው የሚለው። ነገሮቹን ኤክስተርናላይዝ ከማድረግ በፊት ውጫዊ ከማድረግ በፊት የራሱን ኃላፊነት አውቆ መወጣት አለበት የሚለው የኔ ሀሳብ ነው። እስኪ ለማንኛውም መንግስት እንደ መንግስት በዛሬው ምክክሩ በደህንነት ምክር ቤቱ ባወጣቸው መግለጫዎች ምን አይነት ጉዳዮችን አንስቷል? በምን ጉዳዮች ምክክር ውይይት አድርገዋል? ከዛ በኋላ በምን አይነት አቅጣጫዎች ላይ በምን ጉዳዮች ላይ ውሳኔ ያስተላልፏል የሚለውን በተወሰነ መልኩ ማየት አስፈላጊ ነውና አንድ 3 ጉዳዮችን በሽብር ያነሳቸውን በኢኮኖሚ ወንጀል ያነሳቸውን እንደዚሁም እነዚህን ደግሞ ማስተካከል ማረም ይቻላል ተብሎ ባሰበበት መንገድ መፍታትና ማጥፋትን እንደ አማራጭ የወሰደበትን 3 ጉዳዮችን በመለከት ወደ እናንተ የማቀርባቸው ከዚሁ ከደህንነት ምክር ቤቱ ተቀነጫጭቦ የወጡ የቪዲዮ መረጃዎች አሉና እነዚህን ወደ እናንተ ካቀረብኩ በኋላ ወደ ሀሳብ መለዋወጥ እንገባለን። ከነዚህም እስኪ በመጀመሪያ ደረጃ በሽብር መንግስት በተለያዩ መዋቅሮች ተደብቀው ሽብር የሚነዙ እነዚህን በቀዳሚነት ካየን በኋላ ህዝብን የሚያማርሩ የተለያዩ ሚዲያዎችን በመጠቀም የሐሰት መረጃ የሚያሰራጩ አካላትን በመረጃና በማስረጃ ላይ ተመስርቶ ለማጥራት የተከናወነውን ተግባር ምክር ቤቱ በአድናቆት ተቀብሎታል። አሁንም ቢሆን ግን እነዚህን አካላት ለማወቅ በተለያዩ መዋቅሮች ተደብቀው ሽብር የሚነዙ የመንግስትን ስራ የሚያስተጓጉሉና ህዝብን የሚያማርሩ የተለያዩ ሚዲያዎችን በመጠቀም የሐሰት መረጃ የሚያሰራጩ አካላትን በመረጃና በማስረጃ ላይ ተመስርቶ ለማጥራት የተከናወነውን ተግባር ምክር ቤቱ በአድናቆት ተቀብሎታል። አሁንም ቢሆን ግን እነዚህን አካላት ለማወቅ ለህግ ለማቅረብና ለማጥራት የሚያስችል ስራ ይፈለጋል። ለዚህም በህግ በጸጥታና በሌሎች አካላት የሚከናወነው ተግባር ተጠናክሮ መቀጠል እንዳለበት ምክር ቤቱ ወስኗል። ከሚመለከታቸው የሀገር ውስጥና የውጭ አካላት ጋር በመነጋገር እነዚህን የወሬ ጌቶች ለህግ ለማቅረብ የተጀመሩ ስራዎች ይበልጥ መቀጠል አለባቸው። ሐሰተኛ መረጃዎቻቸውን ህዝብ እንዲያውቅ በተለያዩ መዋቅሮች ተደብቀው ሽብር የሚነዙ የመንግስትን ስራ የሚያስተጓጉሉና ህዝብን የሚያማርሩ የተለያዩ ሚዲያዎችን በመጠቀም የሐሰት መረጃ የሚያሰራጩ አካላትን በመረጃና በማስረጃ ላይ ተመስርቶ ለማጥራት የተከናወነውን ተግባር ምክር ቤቱ በአድናቆት ተቀብሎታል። አሁንም ቢሆን ግን እነዚህን አካላት ለማወቅ ለህግ ለማቅረብና ለማጥራት የሚያስችል ስራ ይፈለጋል። ለዚህም በህግ በጸጥታና በሌሎች አካላት የሚከናወነው ተግባር ተጠናክሮ መቀጠል እንዳለበት ምክር ቤቱ ወስኗል። ከሚመለከታቸው የሀገር ውስጥና የውጭ አካላት ጋር በመነጋገር እነዚህን የወሬ ጌቶች ለህግ ለማቅረብ የተጀመሩ ስራዎች ይበልጥ መቀጠል አለባቸው። ሐሰተኛ መረጃዎቻቸውን ህዝብ እንዲያውቅ የማድረጉ ተግባር አቅምና ስልት ጨምሮ መከናወን አለበት። ከዚህም ባሻገር አግባብነት ባላቸው የሀገራችን ህጎች አማካይነት ተገቢውን ህግ የማስከበር ስራን ለመስራት የሚመለከታቸው ሁሉ አቅደውና ተቀናጅተው እንዲሰሩ እዚህ ጋር እንግዲህ እንደ መረጃ ያቀረብኩላችሁ ከዚሁ ከምክር ቤቱ መግለጫ የተቀነጫጭቦ የተወሰደ ነው። በዚህም እንግዲህ በተለያዩ ተቋማት ውስጥ ተሸሽገው ተወሽቀው ተሰግስገው ሽብር የሚነዙ ኃይሎች አሉ። የሐሰት መረጃ ከውስጥም ከውጭም ሆኖ የሚያሰራጩ ሀገሪቷን ለማተራመስ ሀገሪቷን ለማሸበር የሚንቀሳቀሱ አሉ። እነዚህን ኃይሎች ደግሞ ከውስጥም ከውጭም አስፈላጊ በሆነ መንገድ ክትትል አድርገን ቁጥጥር አድርገን አስፈላጊውን እርምጃ እንወስዳለን የሚል አይነት አቋም ነው የወሰዱት። ስለዚህ እዚህ ጋር አሁን ካሉ ችግር የለውም። እንደ ሀገር ማናችንም ሰላም እንፈልጋለን። ሀገሪቷን የማንም ይሁን የማን አሉታዊ የሚባለው ኔጌቲቭሊ የተጓዙበት መንገድ ዋጋ እንደሚያስከፍል እናውቃለን። የትግራይ ጦርነትም የአማራ ጦርነትም ሌሎችም ሀገሪቷን ዋጋ እንደሚያስከፍል እንረዳለን፣ እንገነዘባለን። ስለዚህ እንደ መንግስት ኃላፊነት ያለበት አካል ሆኖ ህዝብን የመጠበቅ የማስጠበቅ ደህንነቱን፣ ኢኮኖሚውን፣ በአጠቃላይ የሀገር ሉዓላዊነቱን፣ የሀገሪቷን ሀብት ንብረቱን
የመቆጣጠር የመጠበቅ የመከታተል ኃላፊነት ያለበት አካል እስከሆነ ድረስ ይሄን ማናችንም ድናይ ማድረግ አንችልም። ይሄን ማወቅ አለብን። ኃላፊነት አለበት ህዝብ። ማንም ተቃዋሚ ይኑረው፣ ማንም ተቺ ወቃሽ ይኑረው፣ ነገር ግን የራሱ ደጋፊ የተባለው የመረጠው ኃይል የሀገሪቷን ኃላፊነት ለዚህ ኃይል አሳልፎ ሰጥቷል። ስለዚህ የሀገሪቷን መንግስት ህዝብን አይወክልም፣ ሀገሪቷን አይወክልም ብሎ የሚቃወሙ አካላት ካሉ የራሳቸው መብታቸው ነው። አሳማኝ የሆኑ ጉዳዮች ካሏቸው መብታቸው ነው። ነገር ግን መርጠው ደግፈው ወደው ወደ ምክር ቤትም ቤተ መንግስት የሚያስገቡ ኃይሎች ስላሉ ይሄን ኃላፊነት ተቀብሎ የሚንቀሳቀስ አካል እስከሆነ ድረስ የሀገር ጉዳይ ይመለከተዋልና በዚህ የተጠቀሱት በሐሰተኛ መረጃ ስርጭትም በሌሎችም ነገሮች እንዲሁም በተለያዩ ተቋማት ውስጥ ተሸሽገው ተወሽቀው ተሰግስገው ሽብር ይነዛሉ፣ ሀገሪቷን ለማተራመስ ሀገሪቷን ለማሸበር ይሰራሉ የሚባሉ በመረጃ በማስረጃ የተደገፉ ከሆኑ ኃላፊነት ያለበት አካል ነው። መንግስት ማለት የህዝብን ሰላም ደህንነት የሚጠብቅ የሚያስጠብቅ የሀገሪቷን ሉዓላዊነት ዳር ድንበር የሚጠብቅ የሚያስጠብቅ ኃይል ለዚህም ደግሞ ስልጣንም የተሰጠው ኃላፊነት የተሰጠው ኃይል ነውና መረጃ ካለው ማስረጃ ካለው ጎ አሄድ ነው ማለት የምንችለው። መረጃ ማስረጃ ካለው ጎ አሄድ ተጓዝ ነው ቀጥል ነው ማለት የምንችለው። ምክንያቱም ኃላፊነት ተሰጥቶታል። ይሄ መዘንጋት የለበትም። ስለዚህ በዚህ በኩል እንደ አዎንታዊ ማንሳት የምንችለው ኃላፊነት እንዳለበት ኃይል ይሄን አውቆ ተገንዝቦ ሀገሪቷ ላይ ችግር ሊያመጡ ይችላሉ፣ አደጋ ሊያመጡ ይችላሉ የሚላቸው ኃይሎች ካሉ እነዛን የመከታተል ምርመራ ማድረግ፣ መረጃ ማስረጃ ማሰባሰብ፣ ከዛ በኋላ ከድርጊታቸው እንዲቆጠቡ ማድረግ፣ ያንን አድርጎ ከተገኙ ደግሞ በህግ ቁጥጥር ስር ማዋልና አስፈላጊውን ህጋዊ እርምጃ መውሰድ ይገባዋል። ይሄንን በግል ደግፋለሁ። ሌሎች የማይደግፉ የማይፈልጉ ኃይሎች ሊኖሩ ይችላሉ። አይዶን ነው። ግን እንደ መንግስት ኃላፊነት እንደሰጠው አካል ኃይል እደግፋለሁ። ስለዚህ በራሱ በኩል መረጃ ካለው ማስረጃ ካለው በእነዚህ ጉዳዮች የተሳተፉ አካላት ካሉ በሀገሪቷ ህግ መሰረት በሀገሪቷ ስርዓት መሰረት ተጠያቂ ማድረግ ለማናችንም ቢሆን የአማራጭ ጉዳይ መሆን የለበትም። የይሁንታ ጉዳይ መሆን የለበትም። ይሁን አይሁን የሚል ለምርጫ የሚቀርብ ለክርክር የሚቀርብ ጉዳይ መሆን የለበትም። የሀገር ጉዳይ ነው፣ የህዝብ ጉዳይ ነው፣ የዜጎች የደህንነት ጉዳይ ነው። ስለዚህ በዚህ ዙሪያ ሌላ የተቃውሞ ድምፅ ሊያሰሙ የሚችሉ አካላት መብታቸው ቢከበርና ቢጠበቅላቸውም እንኳን ከህዝብና ከሀገር ደህንነት አንጻር መንግስታዊ ኃላፊነቱን መውጣት አለበት። በመረጃና በማስረጃ ተደግፎ ነው ይህን ደግሞ ሲያደርግ ማድረግ ያለበት እና ይሄ ነው። ነገር ግን እነዚህን ነገሮች ዛሬ ላይ ሐሰተኛ መረጃ ስርጭት የተባለውን ሽብር መንዛት የተባለውን በተለያዩ መዋቅሮች ውስጥ ተሰግስገው ተሸሽገው ሽብር ይነሳሉ መባሉን በበላይነት እያደረገ ያለው ማን ነው? በበላይነት እየፈጸመ ያለው ማን ነው የሚለው ጥያቄ ካነሳን ዛሬ ላይ ከማንም በላይ ከምንም በላይ እነዚህ ነገሮች እየሰራ ያለው እያከናወነ ያለው እያደረገ ያለው የመንግስቱ ክንፍ ነው። አንድ መዘንጋት የሌለበት ነገር መንግስት ባል ሁሉም አይደለም፣ ሁሉም መዋቅር አይደለም። በሁሉም መዋቅር ውስጥ ያሉ የመንግስት ኃይሎች አይደሉም። አሉ ጥቂቶች አሉ በመንግስትም ውስጥ ሆነው ሐሰተኛ መረጃ የሚያሰራጩ መዋቅሮች ውስጥ ተሰግስገው ሀገሪቷን ለማሸበር የሚሰሩ አሉ። የሉም ማለት አይደለም። እነዚህ ኃይሎች የሚሰሩት ከማን ጋር ነው? ከታጣቂ ኃይሎች ጋር ነው? ከአማጺ ኃይሎች ጋር ነው? ከተፎካካሪ ፖለቲካ ፓርቲዎች ጋር ነው? ከራሱ ከገዢው መንግስት ጋር ነው? ይሄ መንግስታዊ ማጣራትን ይፈልጋል። ይሄን መንግስት ማጣራት አለበት፣ መለየት አለበት። ነገር ግን የመንግስቱን እኛ እንደምናውቀው በሚዲያ በየቀኑ እንደ መንግስት እንደሚያሰራጩ ሁሉ ከማንም በላይ ህያው ምስክር ነን። ዛሬ ላይ ሐሰተኛ መረጃ ስርጭት ለመንግስታዊ ተቋማት የስራ ድርሻቸው ነው የሆነው። እጅግ በጣም የሚገርመው እና የሚያሳስነው ነገር በአሁኑ ሰዓት የስራ ድርሻቸው ሆኖ መደብ ጭምር ተቀርጾላቸው ደሞዝ ተቆርጦላቸው ሰው ኃይል ተመድቦላቸው ማሳለጫ ቴክኖሎጂዎች ጭምር ተሰጥቷቸው ሐሰተኛ መረጃ ስርጭትን እጅግ በጣም ዘመናዊ በሆነ መንገድ የሚያሰራጩ የመንግስት የስራ ኃላፊዎች፣ መንግስት በስሩ በፓርቲው ስር ያደራጃቸው ባለሙያዎች እንዲሁም በመንግስታዊ አገልግሎት ቦታዎች ላይ ጭምር ያሉ ኃይሎች በሐሰተኛ መረጃ ስርጭት የተካኑና ይህን ሙያ ያደረጉ ሰዎች ናቸው። አብዛኛዎቹ ማለት ይቻላል ከመንግስት መዋቅር ውስጥ ያሉት ናቸው። ዛሬ ላይ
ንጹሃን ዜጎች ምንም የትኛውም ፓርቲ አባል ያልሆኑ የገዢውንም የተቃዋሚውንም ሐሳብ አመዛዝነው መርምረው የሚቀበሉ አካላት በራሳቸው በኩል ያሉ ህዝባዊ እውነታዎችን ሲያጋልጡ እነዛን ህዝባዊ እውነታዎችን ዲፈንድ ለማድረግ በመንግስት በኩል የሚሰራጩ ሐሰተኛ መረጃዎችን ማናችንም በየቀኑ ማየት መከታተል ልምዳችን እጅግ በጣም የሚገርማችሁና የሚያሳዝናችሁ በደቡብ ኢትዮጵያ ክልል በቅርቡ ፋና ቴሌቪዥን ያሰራጨውን የምርመራ ዘገባን ሁላችንም እናውቃለን። የማዕድን ስር ቁማርተኞች በሚል በደቡብ ኢትዮጵያ ክልል ውስጥ በተለይ ጋሞ ዞን ውስጥ የሚካሄደውን የማዕድን ዝርፊያ እንዲሁም ኢፍትሃዊ የሆኑ የማዕድን ስርጭት ወይንም ማዕድኑን ሊያወጡ የሚችሉ ሊሰሩ የሚችሉ ፕሮሰስ ሊያደርጉ የሚችሉ ባለሀብቶችን የማሳተፉን አካሄድ ሁላችንም ተመልክተናል፣ አይተናል። እዚህ አካባቢ የክልሉ የስራ ኃላፊዎች፣ አስፈጻሚዎች ራሳቸው ለሚወዱት ለሚፈልጉት ኃይሎች ብቻ የማዕድን ፕሮሰሲንግ ስራውን አስረክበው ሰጥተው ሌሎች አቅም ያላቸው ጨረታ አሸንፈው እንኳን ቦታውን የወሰዱትን በብቸኝነት ራሳቸውን ፈላጭ ቆራጭ በማድረግ ህግን፣ መመሪያን፣ ደንብን የአስተዳደር ምክር ቤትን ጭምር አወናብደው በግለሰብ ፍርማ አግደው ሌሎች አካላት አሳልፈው መስጠታቸውን መጨረሻ ላይ ፋና ዘገባ ይፋ ማድረጉን አይተናል፣ ተመልክተናል። በዚህም የክልሉ የስራ አስፈጻሚዎችን በዚህ ጉዳይ በአጠቃላይ እጃቸው አለባቸው የተባሉ ኃይሎች አካላት ተጠያቂ መሆን አለባቸው ተብሎ በህዝብ ዘንድ ከፍተኛ የሚባል ተቃውሞ እየቀረበ በነበረበት ጊዜ እነዚህ ኃይሎች በደቡብ ኢትዮጵያ ክልል ውስጥ ያሉ የመንግስት የስራ ኃላፊዎች ሁሉም ባይሆኑም እንኳን በዚህ ጉዳይ እጃቸው አለባቸው የተባሉት ፋና የሰራውን ዘገባ ዲፌንድ ሊያደርግ የሚችል ሌላ የውሸት ዘገባ ራሳቸውን መስራታቸውን ተመልክተናል። ወደ 32 33 የሚጠጋ ዘገባ ማለት ነው። የውሸት ዘገባ ራሳቸው ወንጀል ሰርተዋል፣ ህግን ጥሰዋል፣ መመሪያን ደንብን ጥሰዋል፣ የአስተዳደር ምክር ቤት ውሳኔውን ጥሰዋል። ይሄን ሁሉ ለመሸፈንና ይሄን ሁሉ ለመጋረድ የተጓዙበት መንገድ የሄዱበት መንገድ ሐሰተኛ የውሸት ዶክመንተሪ መስራት ነበር። ይሄን የውሸት ዶክመንተሪ ከሰሩ በኋላ በርካታ ሀገሪቷ ውስጥ የሚገኙ ክልልም ፌደራልም ያሉ መገናኛ ብዙሃንን እንዲያሰራጩ ጥያቄ ቢያቀርቡም ማሰራጨት ባለመቻላቸው ባለመፈለጋቸው በአሁኑ ሰዓት ገንዘብ ከፍለው ሚሊዮንስ ከፍለው የግል ሚዲያዎች ጉቦ ተቀብለው ብራይቭ ተቀብለው እንዲያሰራጩ እያደረጉ ያሉበትን ሁኔታ እያየን የተመለከትን ያለ ነው። ስለዚህ ይሄን እንደ ማሳያ ነው ያቀረብኩት እንጂ እንደ ሀገር በአጠቃላይ ሀገሪቷ ዛሬ ላይ መሰረቷ የሆነው ሐሰተኛ መረጃ ነው። እንደ መንግስት ሌሎቹ ኃላፊነት የሌለባቸው የሚባሉት ተግባራት፣ ስራዎች ተቆጥሮ ያልተሰጣቸው እንደው ምንም ቢያደርጉ ችግር የለውም። ሐሰተኛ መረጃ ሊያሰራጩ ይችላሉ። እንደተባለው ሽብር ሊቀሰቅሱ የሚችሉ ሁኔታዎችን ሊያካሂዱ ይችላሉ። ይሄን ግን እንደ ሌላ ኃይል ነው የምናየው፣ እንደ ውጫዊ ኃይል ነው የምናየው። ኃላፊነት እንደሌለበት ኃይል ነው የምናየው። ህጋዊ ኃላፊነት እንዳልተሰጠው አካል ነው የምናየው የምንመለከተው። ነገር ግን እንደ ሀገር እንደ መንግስት ህዝብ አምኖ ህዝብን እንዲያስተዳድር፣ እንዲመራ፣ ሰላሙን ደህንነቱን እንዲያስጠብቅ፣ ፍትህን፣ ዴሞክራሲን፣ ነጻነትን፣ ሰላምን እንዲያሰፍን፣ የሀገሪቷን ዳር ድንበር እንዲጠብቅ፣ ልማት እድገት እንዲያመጣ፣ ሀገሪቷን ከድህነት እንዲያስወጣ እቅዱ ተቆጥሮ የተሰጠው መንግስትና ኃይል ይህን ሁሉ ዘንግቶ ይህን ሁሉ ወደ ጎን ብሎ ያልሰራውን ሰርቻለሁ፣ ያልመጣውን ውጤት አምጥቻለሁ፣ ሀገሪቷን አበልጽጋለሁ፣ ምንም ከነበረበት ወዳለበት አሸጋግሬያለሁ ብሎ 35 ሚሊዮን ህዝብ የሚጠጋ በአሁኑ ሰዓት አስቸኳይ የሚባል የምግብ እርዳታ እየፈለገ ባለበት ሀገር ውስጥ በየቀኑ እየዞሩ ፎቶ እየተነሱ የዛሬ 10 ዓመት 10 ምናምን ዓመት የተሰራውን ልማት ተሰርቷል ብለው የውሸት ዜና ሲያሰራጩ፣ የውሸት መረጃ ሲያሰራጩ ይሄ በመንግስት በኩል እንደ ሐሰተኛ መረጃ አይወሰድም፣ አልተወሰደምም። ይሄን ግን ደብቀው ይሄን ቁጭ አድርገው በአሁኑ ሰዓት በመንግስት መዋቅር ውስጥ ሐሰተኛ መረጃ ስርጭትን እንደ ስራ እንደ ተግባር ቆጥረው ያሉትን ኃይሎች ደሞዝ እየሰጠ እየቀለበ እየተንከባከበ የተለያዩ ሐሰተኛ መረጃ ለማሰራጨት የሚያገለግሉ ቴክኖሎጂዎችን እቤቱም በቢሮም ገጥሞ እንዲሰራ እያደረገ ያለው ኃይልና መንግስት ሌሎችን በሐሰተኛ መረጃ ስርጭት ሀገር ህዝብ እያሸበሩ ናቸው፣ እነዚህን ውጭም ውስጥም ያሉትን ተጠያቂ ያደርጋለሁ፣ ለዚህም ስራ ጀምሬያለሁ፣ ውሳኔ አሳልፌያለሁ፣ አቅጣጫ አስቀምጫለሁ ስል በምን ሞራሉ እንደሆነ ያላቅም። እውነቴን ነው የምላችሁ፣ በምን ሞራሉ
በምን ስብዕና ነው እንደሆነ እኔ አላቅም። ይሄ እጅግ በጣም የሚገርም ነው፣ እጅግ በጣም የሚደንቅ ነው። ስለዚህ በዚህ ጉዳይ ብዙም ጊዜ ላለማጥፋት እንግዲህ ራሱን ነው መመልከት ያለበት መንግስት፣ ራሱን ነው ማየት ያለበት። ዛሬ ሌሎች ዜጎች ሐሰተኛ መረጃ ስርጭትን እየተማሩ ያሉት ልምድ እየወሰዱ ያሉት ከራሱ ከመንግስት መዋቅር ነው፣ ከራሱ ከመንግስት መዋቅር ነው። ዛሬ ላይ ሐሰተኛ መረጃ ስርጭትን ማወቅ በዚያ ራስን ማለማመድና ልምድ ማካበት ለመንግስታዊ አገልግሎቶች እጅግ በጣም ጉድ የሚባል ኤክስፒሪየንስ እየሆነ መጥቷል። ሐሰተኛ መረጃ ማሰራጨት የማይችል ከሆነ ለመንግስት ስራ ብቁ አይደለም፣ ለፓርቲ ስራ ብቁ አይደለም። ስብዕናው ማንነቱም ፌክና ሐሰት ውሸት ካልሆነ እንደዚህ አይነት ሰዎች ለመንግስትም አገልግሎት ለፓርቲም አገልግሎት አይፈለጉም። ሐሰተኛ የሆኑ ሰዎች፣ ትክክለኛ የሆነ ማንነት የሌላቸው ሰዎች፣ ትክክለኛ የሆነ ስብዕና የሌላቸው ሰዎች መንግስታዊ ላልሆነ ተግባራ በአሁኑ ሰዓት ሀገሪቷ ውስጥ እየተፈለጉ እየተመለመሉ እየተመደቡ ያሉበት ጊዜ ላይ ያለ ነው። ስለዚህ ከማንም በላይ ከምንም በላይ ሀገሪቷን በሐሰተኛ መረጃ እያሰራጨ እያመሰ ያለው እያሸበረ ያለው የመንግስቱ ክንፍ እንጂ ከመንግስት ውጭ ያለው አይደለም። በብዛት ሌላው የራሱን ኃላፊነት ይወስዳል፣ ሌላው የራሱን ድርሻ ይወስዳል፣ ሌላውም የራሱን ሚና ተጫውቷል። ይሄን ማናችንም መዘንጋት የለብንም። መንግስት ብቻ አይደለም፣ መንግስት ስል ግን ድርሻ እንስጣቸው፣ ደረጃ እንስጣቸው። መጠየቅ አለበት፣ ችግሩ መታረም አለበት። ሀገሪቷ እንደ ሀገር መረጋጋት ወደ ሰላማዊ መንገድ መግባት አለባት ከተባለ ማንም የራሱን ኃላፊነት ወስዶ ነው መንቀሳቀስ የሚገባው። መንግስትም የራሱን መውሰድ አለበት። ሌሎችም ከመንግስት ውጭ ያሉ ኃይሎችም አማጺውም፣ ታጣቂውም፣ ተፎካካሪውም፣ ተቀናቃኙም የራሱን ኃላፊነት መውሰድ መቻል አለበት። ማንም የራሱን ኃላፊነት መዘንጋትና አንዱ ትከሻ ላይ መወርወር አይገባም፣ በፍጹም አይገባም። ስለዚህ ከዚህ ጋር በተያያዘ የሚያሰራጩ ሐሰተኛ መረጃ የሚያሰራጩ ካሉ ለሀገር ሰላም ለሀገር ደህንነት ስጋት አደጋ የሆኑ ካሉ ከውስጥም ከውጭም እነዚህን ኃይሎች ተው ማለት፣ እረፉ ማለት፣ ተመለሱ ማለት እንደ ሀገር ያሉ ችግሮች አሉ። እነዚህን ችግሮች ተግባብተን ተናበን ተቀራርበን እንሰራለን አሉ የምትሏቸውን ችግሮች ንገሩኝ። የተረከብኩት የአንድ ቤተሰብ የአንድ ግለሰብ ኃላፊነት አይደለም፣ የሀገር ኃላፊነት ነው። ብዙ ኃላፊነቶች፣ ብዙ ፍላጎቶች፣ ብዙ ችግሮች ያሉበት ነው። ስለዚህ ይሄን አንድ ዕለት አልጋ ባልጋ የምናሳካው የምንፈጽመው አይደለም። በሂደት የምናሳካው በሂደት ውጤት የምናመጣው ጉዳይ ነው። ስለዚህ ተቀራርበን እንስራ። እንደዚህ አይነት እንቅስቃሴዎችን አቆሙ። በእኔም በኩል ያሉ ችግሮች ካሉ ለማረም ቃል ገባለሁ፣ አስተካክላለሁ፣ ትክክለኛው ትራክ ላይ ትክክለኛው መንገድ ላይ ይገባሉ የሚል መንግስታዊ ፕሮሚስ ያስፈልጋል። ከዚህ በኋላ አፈንግጠው እምቢ ያሉ ካሉ ሐሰተኛ መረጃ ስርጭቱ ሀገሪቷን ማሸበሩ ሀገሪቷን ማወኩ ስራ የሆናቸው ህይወት ኑሮ የሆናቸው ካሉ እነዚህን ተጠያቂ ማድረግ ከማንም ይሁንታ ቅድም እንዳልኩት ከማንም ፈቃድ የሚያስፈልገው ጉዳይ አይደለም። ስለዚህ ከዚህ አኳያ ሁለቱም በመንግስትም በኩል ያለው ከመንግስትም ውጭ ያለው የራሱን ኃላፊነት መውሰድ አለበት። የራሱን ድርሻ ማወቅ አለበት። የራሱን ሚና ማወቅ አለበት። ይሄ ካልሆነ አንድ አካል ላይ አንድ ኃይል ላይ የሀገሪቷን ችግር በአጠቃላይ ገፍክፎ ጥሎ ወርውሮ ማንም ውጤት ሊያመጣ አይችልም። ይሄ መታወቅ አለበት። ስለዚህ አንደኛው ይሄ ነው። ሌላኛው ሁለተኛውን በዚሁ በምክር ቤቱ በዛሬው ዕለት እንግዲህ እንደ አንድ ኢሹ የተነሳውና አቅጣጫ የተቀመጠበት ውሳኔ የተላለፈበት የኢኮኖሚ ወንጀል የተባለው ነው። የተደራጁ የኢኮኖሚ ወንጀሎችንና ሻጥሮችን ማምከን ብሎም ፍጻሜዎቻቸውን ለሕግ ማቅረብ የሚጠይቀው ተግባር ነው። ከየትም አቅጣጫ የሚነሱ ሕገ ወጥ የሰዎች የሸቀጦችና የመሳሪያዎች ዝውውሮችን የሚከላከልና የሚያስተካክሉ ሕጋዊና ተቋማዊ አሰራሮችን የተደራጁ የኢኮኖሚ ወንጀሎችንና ሻጥሮችን ማምከን ብሎም ፍጻሜዎቻቸውን ለሕግ ማቅረብ ወቅቱ የሚጠይቀው ተግባር ነው። ከየትም አቅጣጫ የሚነሱ ሕገ ወጥ የሰዎች የሸቀጦችና የመሳሪያዎች ዝውውሮችን የሚከላከሉና የሚያስተካክሉ ሕጋዊና ተቋማዊ አሰራሮችን መዘርጋት ተገቢ ነው። የገንዘብ የኢኮኖሚና የአስተዳደር ተቋማት ከጸጥታ አካላት ጋር በመቀናጀት አስፈላጊውን አስተዳደራዊና ሕጋዊ እርምጃዎችን እንዲወስዱ አቅጣጫ ተቀምጧል።
የተደራጁ የኢኮኖሚ ወንጀሎችንና አሻጥሮችን ማምከን ብሎም ፈጻሚዎቻቸውን ለሕግ ማቅረብ ወቅቱ የሚጠይቀው ተግባር ነው። ከየትም አቅጣጫ የሚነሱ ሕገወጥ የሰዎች የሸቀጦችና የመሳሪያዎች ዝውውሮችን የሚከላከሉና የሚያስተካክሉ ሕጋዊና ተቋማዊ አሰራሮችን መዘርጋት ተገቢ ነው። የገንዘብ የኢኮኖሚና የአስተዳደር ተቋማት ከጸጥታ አካላት ጋር በመቀናጀት አስፈላጊውን አስተዳደራዊና ሕጋዊ እርምጃዎችን እንዲወስዱ አቅጣጫ ሌላኛው ይሄ ነው። እንግዲህ ሌላኛው በኢኮኖሚ አሻጥር የሚፈጸሙ ወንጀሎች ናቸው የተባሉ ናቸው። በእርግጥ እንደ ሀገር በአሁኑ ሰዓት ሀገሪቷ በኢኮኖሚ ያለችበትን ደረጃ ሁላችንም እናውቀዋለን። ከፍተኛ የሚባል አደጋ ውስጥ ነው ያለችው። ከፍተኛ የሚባል ችግር ውስጥ ነው ያለችው። ኢኮኖሚው ሙሉ በሙሉ ማለት በሚቻል መልኩ ወድቋል፣ ወድሟል። ጦርነቱም አንደኛው ፋክተር ነው። ከጦርነቱ ውጭ ደግሞ የሀገሪቷ የማምረት አቅሙ መዳከሙ፣ ይህም በእርግጥ የጦርነቱ ውጤት ነው፣ ሁላችንም እናውቀዋለን። ከዚህ ውጭ ደግሞ የሀገሪቷ መንግስት የኢኮኖሚ ፖሊሲ ለውጡም አንዱ የራሱን የቻለ ፋክተር ነው። በአጠቃላይ እነዚህ ሁሉ ጉዳዮች ተጨምሮ ዛሬ ላይ ሀገሪቷ ያለችበት የኢኮኖሚ ሁኔታ የሚታወቅ ነው። እንደዚህ አይነት ኢኮኖሚ አደጋ ውስጥ ባለችበት ጊዜ ባለችበት ሰዓት ደግሞ እንደ ሀገር ምን አይነት እርምጃዎች ያስፈልጋሉ፣ ምን አይነት ቁጥጥሮች፣ ክትትሎች ያስፈልጋሉ የሚለውን ሁላችንም ማወቅ መገንዘብ መቻል አለብን ብዬ ነው የማስበውና ስለዚህ እንደ ሀገር ዛሬ ያለችበት የኢኮኖሚ ቀውሱ ለሁላችንም ግልጽ ነው። ግን የኢኮኖሚ ሻጥሮ የኢኮኖሚ ወንጀሉ የሚፈጸመው በማን ነው፣ እንዴት ነው የሚለውን ለይተን ማየት አለብን ብዬ ነው የማስበው። አንደኛውን በመንግስት ጎራ፣ ሌላኛውን ከመንግስት ውጭ ባሉ ጎራዎች ነው መመልከት የምንችለው። በቀዳሚነት ማንሳት የሚፈልገው የመንግስቱን ነው። የኢኮኖሚ ወንጀሉን በመመለከት የኢኮኖሚ ሻጥሩን በመመለከት በመንግስት በኩል የሚፈጸሙ የኢኮኖሚ ሻጥሮችን የኢኮኖሚ ወንጀሎችን ማንሳት አስፈላጊ ነው። ሌሎችም የራሳቸውን ድርሻ ይወስዳሉ። ቅድም እንዳልኩት ነገሮቹን ሚዛናዊ ማድረግ መቻል አለብን። መንግስት ስለተናገረ መንግስት ስላወራ አይ ውሸት ነው ብለን ማለፍ የምንችለው ነገር የለም። ተልኳችንም አላማችንም ግባችንም በሀገር ጉዳይ ለሀገር ለውጥ ስለሆነ ሚዛናዊ አድርገን የመንግስቱን ለመንግስት ሰተን የሌሎች ኃይሎች ሰተን የምንጓዝበት ሁኔታ ነው የሚኖረው ማለት ነው። ስለዚህ የሌሎቹን ለራሳቸው እሰጣለሁ። እስከዚያ ግን አሁን ላይ መንግስት በራሱ በኩል በሀገሪቷ ኢኮኖሚ ላይ የሚፈጽሟቸው ወንጀሎች ምን አይነት ናቸው፣ አሻጥሮች ምን አይነቶች ናቸው የሚለውን ማየት መመልከት አስፈላጊ ነው ብዬ ነው የማስበው። ስለዚህ ከኢኮኖሚ ሻጥርና ኢኮኖሚ ወንጀል ጋር በተያያዘ የሚፈጸሙት በመንግስት በኩል ነው ብዬ ነው እኔ ማምነው። የራሱ ድርሻ አለው፣ የሌሎችም ሳይዘነጋ ሳይረሳ። በአሁኑ ሰዓት በአጠቃላይ በሀገሪቷ ኢኮኖሚ ቀንደኛ የሚባሉ ተሳታፊዎች የመንግስት ባለስልጣን ናቸው። በነገራችን ላይ አንድ መታወቅ ያለበት ነገር የሀገሪቷ ህዝብ በአጠቃላይ 130 ሚሊዮን ቢሆን እንኳን የሀገሪቷ ሀብትና ንብረት ባለቤት ነው ብሎ መደምደም አይቻልም። አሁን ላይ ምናልባት በውጭ ኃይሎች በውጭ ተቋማትና ሀገራት ጫና ሀገሪቷ ውስጥ የሚገኙ ተቋማትን ፕራይቬታይዝ ወይንም ወደ ግል እያዞረ ያለበትን እንቅስቃሴ እያየን ያለ ነው። ነገር ግን ይሄ እንቅስቃሴ ሙሉ በሙሉ ተግባራዊ እስካልተደረገ ድረስ ትላልቅ የሚባሉ ሜጋ ፕሮጀክቶች በመንግስት እጅ እስካሉ ድረስ በሀገሪቷ ውስጥ ከፍተኛ የሚባለው ባለሀብት መንግስት ነው፣ ህዝብ አይደለም። መንግስት ነው። ህዝብ ማለት መንግስት ነው፣ መንግስት ማለት ህዝብ ነው የሚባለው ዛትስ ፎልስ፣ እሱ ውሸት ነው። መንግስት የሚባለው በኢትዮጵያ ኮንቴክስት የፓርቲ አመራሮች ቱባ የሚባሉት ቁንጮ የሚባሉት ትልልቅ የሚባሉ ውሳኔ መስጠት የሚችሉት ናቸው። ስለዚህ የሀገሪቷ ሀብት የሀገሪቷ ንብረት በአጠቃላይ ማለት በሚቻል መልኩ ሜጋ ፕሮጀክቶችን ጨምሮ በእነዚህ ኃይሎች በእነዚህ እጆች ነው ያለው። ስለዚህ የሀገሪቷን ኢምፖርት ኤክስፖርት እንቅስቃሴዎችን በአጠቃላይ የሚያከናውኑት እነዚህ ኃይሎች ናቸው። እነዚህ ብቻ ሳይሆኑ ከምርት ጀምሮ ከኢንቨስትመንት ጀምሮ ያሉ እንቅስቃሴዎችን ካየን በሁሉም አካባቢዎች በሁሉም ክልሎች እገሌ ባለሀብት ነው፣ እገሌ ቢሊዮነር ነው፣ እገሌ ሚሊዮነር ነው የሚባሉት ሁሉ የመንግስት ባለሀብቶች ናቸው። የባለስልጣናት ባለሀብቶች ናቸው። ስማቸውን መጥቀስ አስፈላጊ ነው ብዬ አላምንም። ከአካባቢያችን ጀምሮ እስከ ፌደራል ያሉ ባለሀብቶችን ማየት መመልከት ውስጣቸውን መፈተሽ ብንችል ሀብታቸው የራሳቸው አለመሆኑን ነው የምናውቀው። ስለዚህ የሀገሪቷን የኢንቨስትመንቱን የኢምፖርት ኤክስፖርቱን እንቅስቃሴውን በአጠቃላይ የመንግስት ሹማምንትና ባለስልጣናት እስከተቆጣጠሩ ድረስ በሀገሪቷ ኢኮኖሚ ላይ የሚፈጸሙ ወንጀሎች በሀገሪቷ ኢኮኖሚ ላይ የሚሰሩ አሻጥሮች ሁሉ በመንግስት ነው የሚፈጸሙት፣ ሌላ ማንም አይደለም። ሌላው የራሱን ድርሻ
በደረጃው ይወስዳል፣ በወይቱ በኪሎ ልክ ይወስዳል። ነገር ግን ትልቁን የሚባለውን ግዙፉን የሚባለውን ኃላፊነት የሚወስደው መንግስት ነው። ስለዚህ ማስተካከል አለብኝ ካለ ማረም አለብኝ፣ ስርዓት ማስያዝ አለብኝ፣ ህዝቡን ከዚህ አሁን ካለበት ምስቅልቅል መውጣት አለብኝ ብሎ የሚያምንና የሚያስብ ከሆነ እንደ መንግስት በስሩ ተደራጅተው ኢንቨስትመንት ስራዎች ላይ እየተሳተፉ የሚገኙትን ኢምፖርት ኤክስፖርት እንቅስቃሴዎች ላይ እየተሳተፉ የሚገኙትን የሀገሪቷን ኢኮኖሚውን የምርት ኢንዱስትሪውን በአጠቃላይ በእጃቸው የያዙትን የተቆጣጠሩትን የመንግስት ባለስልጣናትን አደብ ማስገዛት መቻል አለበት። ይሄ ነው ከማንም ከምንም በፊት እንደ መንግስት ራሱን መለስ ብሎ አይቶ ተመልክቶ ለሀገር ሰላም፣ ለሀገር ኢኮኖሚ፣ ለሀገር እድገት ካሰበ ካለመ መስራት የሚገባው ይሄን ነው። ከዚህ በኋላ ነው ሌላው የራሱን ኃላፊነት መውሰድ የሚገባው። ሌላው የራሱን ኃላፊነት እንዴት መውሰድ አለበት? የሌላው ኃላፊነት ምን ይመስላል ካልን በሀገሪቷ ውስጥ ሰላማዊ የሚባል የኢኮኖሚ እንቅስቃሴ፣ የልማት እንቅስቃሴ፣ የኢንቨስትመንት እንቅስቃሴ እንዳይካሄድ እንዳይከናወን ማድረግ ነው ማለት ነው። የኢኮኖሚ ሻጥር የሚባለው የኢኮኖሚ ወንጀል የሚባለው ይሄ ነው። ልማት እንዳይሰራ፣ እድገት እንዳይመጣ፣ ባለሀብቶች የውጭም የውስጡም ኢንቨስትመንት ስራዎች ላይ እንዳይሳተፉና የተሳተፉትም ተረጋግተው እንዳይሰሩ ማድረግ በሌሎች ኃይሎች የሚወሰድ ጉዳይ ነው። ምክንያቱም ታጣቂዎች አሉ፣ አማጺዎች አሉ፣ ተዋጊዎች አሉ፣ ከመንግስት ጋር ፊት ለፊት ቆሞ የሚዋጉ ኃይሎች አሉ። ስለዚህ እነዚህ ኃይሎች ባሉባቸው አካባቢዎች በአጠቃላይ ማለት በሚቻል መልኩ በአሁኑ ሰዓት የኢንቨስትመንት ስራዎች፣ የልማት ስራዎች፣ የኢኮኖሚ እንቅስቃሴዎች አሉ ማለት አይቻልም። ከነዚህም የቅርቡን እኮ የአማራ ክልል መግለጫን የአማራ ክልል መንግስት ራሱ ያወጣውን ማየት መመልከት እንችላለን። እዚህም ድርሻ አለው፣ የመንግስት ድርሻ አለው። ክልሉ ከመኖር ወደ አለመኖር እየተሸጋገረ ነው። ጦርነቱ በዚህ ከቀጠለ ህዝቡ እንደ ህዝብ ይጠፋል፣ ክልሉ እንደ ክልል ይወድማል። ወጣቱ ትውልድ በአጠቃላይ ወጣቱ ብቻ አይደለም፣ በአጠቃላይ እድሜው ለትምህርት የደረሰ የሚባለው ሁሉ መሀይም ይሆናል የሚል መግለጫ አውጥቷል። በግልጽ አማርኛ በማያወላዳ ለማንም በሚገባ ቋንቋ ይፋ አድርጓል፣ ግልጽ አድርጓል። ስለዚህ በክልሉ ውስጥ ያሉ ችግሮችን እንደ መንግስት እንዴት ማኔጅ ማድረግ አለበት፣ እንዴት ማስተካከል፣ እንዴት መፍታት አለበት የሚለው ሳይዘነጋ በክልሉ ውስጥ የሚንቀሳቀሱ ለአማራ ህዝብ መብት፣ ለአማራ ህዝብ ሰላም የራሳችን ሚና እንጫወታለን የሚሉ ኃይሎች መንግስትን በውዴታም በግዴታም ወደዚህ እንቅስቃሴ ውስጥ እስካስገቡ ድረስ ኃላፊነት ይወስዳሉ። ቦልድሊ ኃላፊነት ይወስዳሉ። መዘንጋት የለበትም። ኃላፊነት ይወስዳሉ። በአሁኑ ሰዓት አይደለም ኢንቨስትመንቱ ይቅር፣ ሌላው ካፒታል የሚባለው እንዲሁም ሜጋ የሚባለው ፕሮጀክት ይቅር፣ ተራ የሰፈር ቆጬ እንኳን ወጥቶ መግባት አደጋ የሆነበት ጊዜ ላይ ያለ ነው። ቆጬ ገበያ ወጥቶ መግባት እንኳን አደጋ የሆነበት ጊዜ ላይ ያለ ነው። ዜጎች በሰላማዊ መንገድ ተንቀሳቅሰው ለቅሶ ሀዘን እንኳን ደስታ እንኳን መግለጽ የማይችሉበት ጊዜ ላይ የደረሱበት ሁኔታ እያየን ያለ ነው። ይሄ በማን ምክንያት ነው ለምለው መንግስት በራሱ የሚወስዳቸው ኃላፊነቶች ቢኖሩም እንኳን እኔ ቅድም ብያለሁ፣ ይሄ መንግስት በሁሉም ተቀባይነት ባይኖሩም እንኳን መንግስት ነው ብለው መርጠው ሰይመው ምክር ቤት ያስገቡ፣ ቤተ መንግስት ያስገቡ ኃይሎች አሉ፣ አካላት አለ፣ ህዝብ አለ። ይሄ መዘንጋት የለበትም። ስለዚህ ይሄ ህዝብ ወዶ ፈቅዶ ተሰርቆም ተጭበርብሮም ፊታዊና ዴሞክራሲያዊ ሆኖም ይሁን ወደ መንግስትነት እስከተቀየረ እስከተለወጠ ድረስ ማንም ይሁን ማን እውቅና መስጠት አለበት። ማንም እኔ በዚህ አምናለሁ። ምናልባት የማይመቻቸው ሰዎች ሊኖሩ ይችላሉ። እኔ በዚህ አምናለሁ። ሌሎችም በዚህ እንዲያምኑ ኮንቪንስ አደርጋለሁ። ለሀገር ሰላም ካሰብን፣ ለሀገር ልማት፣ ለሀገር እድገት ካሰብን ኮንቪንስ አደርጋለሁ። ስለዚህ አማራ ክልል ውስጥ የሚንቀሳቀሱ ታጣቂ ኃይሎች ለህዝቡ ምን የሚያስፈልገው ምንም ይሁን ምንም መጠየቅ ኃጢአት አይደለም፣ መጠየቅ ወንጀል አይደለም፣ መታገል ወንጀል አይደለም። ነገር ግን ጥያቄያቸው መሆን የሚገባው ትግላቸው መሆን የሚገባው በሰላማዊ መንገድ ነው። ታጥቆ ጦር መዘው እሳት ለብሰው መሆን በፍጹም አይገባም። ይሄ ለህዝብም አይበጅም፣ ለሀገርም አይበጅም፣ ለራሳቸው ለአማራ ህዝብ እንታገላለን ለሚሉትም ኃይሎች አይበጅም፣ አያስፈልግም። ይሄ አስተሳሰብ ይሄ አመለካከት
ከትውልዱ አእምሮ መጽዳት አለበት፣ መደለት አለበት፣ መወገድ አለበት። የጦርነት ሜንታሊቲ ወይንም ጎር ሜንታሊቲ ከየትኛውም አካባቢ ነው የምላችሁ፣ ከየትኛውም አካባቢ ከወላይታም ይሁን ከኦሮሞ ከአማራም ይሁን ከትግሬ ከጋምቤላም ይሁን ከሶማሌ ስነ አእምሮ ስነ ልቦና ውስጥ ቦታ ሊኖረው አይገባም። ጦርነትን አማራጭ የሚያደርግ ግድያን አማራጭ የሚያደርግ ውድመትን አማራጭ የሚያደርግ ለማንም አይበጅም። በዛ የመጣ ለውጥም ሀገርን ሊለውጥ ሀገርን ሊቀይር የሚችል አይደለም። ስለዚህ ለሀገሪቷ ኢኮኖሚ ድቀት በዚህ እንደተገለጸው ሁሉም ኃላፊነቱን ይወስዳል አውቃለሁ። ኃላፊነት የሚወስደው የአማራ ክልሉን እንደ ሲንግል ለምሳሌ እንደ ማሳያ ያነሳውት ነው እንጂ ሌሎችም አካባቢዎች አሉ። ትግራይ ክልል ዛሬ ለገባበት ቀውስ ሁሉ ከማንም በላይ ህወሓት ተጠያቂ ነው። የፌደራል መንግስት የራሱን ድርሻ ይወስዳል። ከጦርነቱ በኋላ ያጠፋቸው ጥፋቶች፣ የሰራቸው ስህተቶች ተጠያቂ የሚያደርጉ ናቸው። በዓለም አቀፍ ደረጃ ተጠያቂ የሚያደርጉ ናቸው። ነገር ግን ከዚህ በፊት ወደ ጦርነት ሊያስገቡ ሁኔቶችን ከማመቻቸት አኳያ ህወሓት ግንባር ቀደም ተጠያቂ ነው። ስለዚህ ልክ እንደዚህ ሁሉ ዛሬ ላይ የአማራውን እንደ ምሳሌ ላነሳሁት የአማራ ኃይሎች ሰላማዊ አማራጭ መንገዶችን መጠቀም ትተው ህዝብ መርጦ ወዶ ፈቅዶ ፓርላማ ካስገባው ቤተ መንግስት ካስገባው ኃይል ጋር ጦርነት የገቡት ማናቸውም ይሁን ማናቸው ለሀገሪቷ ኢኮኖሚ ድቀት፣ ለሀገሪቷ ኢኮኖሚ ውድቀት፣ ለህዝብ ሰላምና ደህንነት መጥፋት ተጠያቂ ናቸው። ይሄ መታወቅ አለበት። ስለዚህ የኢኮኖሚ ወንጀል፣ የኢኮኖሚ ሻጥር ከመንግስት በኩል በእንዴት በየትኛው መልኩ ይፈጸማል ከተባለ በዚህ መልኩ በአማጺዎች፣ በተፎካካሪዎች፣ በታጣቂዎች ይፈጸማል። ይሄን እንደ ራሳቸው ኃላፊነት መውሰድ የሚገባቸው ጉዳይ ነው ብዬ ነው ማስበው። ስለዚህ ይሄን እንደዚህ እንመልከተው። ከዚህ ወጣ ብለን ሌሎች የምንመለከታቸው በርካታ ጉዳዮች አሉ። በዚህ ጊዜ ከማጠፋ አሁን ሌላውና የመጨረሻው እሱን ግን በኋላ ላይ አነሳለሁ። ይሄን መንግስት እንደ መንግስት በኋላ ያስቀመጣቸው በርካታ ጉዳዮች አሉ። እንዴት ችግሮችን መፍታት እንዳለበት፣ እንዴት ያሉ ነገሮችን ማኔጅ ማድረግ እንዳለበት በተለያዩ አካባቢዎች ያሉ ችግሮችን በሰላማዊ መንገድ በፖለቲካዊ ውይይት ለመፍታት የተጀመረው እንቅስቃሴ ፍሬ እያፈራ ነው። አጠፋለሁ፣ እደመስሳለሁ፣ ካልሆነ መኖር አልችልም የሚል አይነት መግለጫ ክፍል ነው። ስለዚህ ይህን በመለከት የማነሳቸው ጉዳዮች ይኖራሉ። እነዚህን ወደ በኋላ አመጣቸዋለሁ። ከዚህ ሁሉ በፊት ግን ቅድም እንዳልኩት እንደ መንግስት አሁን ይህን እንግዲህ በምክር ቤቱ በኩል መግለጫ ሲያወጣ ሀገሪቷ የምትገኝበት ሁኔታ ምን ይመስላል፣ በተለይ ታጣቂዎች አማጺዎች ካሉባቸው ክልሎች አንጻር እንደ ሀገር ደግሞ በአጠቃላይ የሀገሪቷ ህዝብ ከፍተኛ የሚባል ረሃብ፣ ችግር፣ አደጋ፣ ሰቆቃና ስቃይ ውስጥ እንዳለ ሁሉ ይሄን እየተቃወመ ህዝብ ያለ ሀገር እንደመሆኑ ሁሉ እነዚህን ነገሮች እነዚህን መግለጫዎች በምን መልኩ እንመለከታለን፣ በምን መልኩ እናያለን የሚለውን ማንሳት አስፈላጊ ነው ብዬ ነው የማስበው። ስለዚህ መንግስት እንደ መንግስት፣ ደህንነት ምክር ቤቱ እንደ ምክር ቤት ቁጭ ብሎ ተመካክሮ ተወያይቶ ይሄን መግለጫ ለማውጣት ካደረጉ ጉዳዮች ቅድም የጠቀስኳቸው አራቶቹ አሉ። አንደኛው የአማራ ክልል ኃይሎች አሉ ትጥቅ ውስጥ ያሉት። የቅርቡ ትናንት እንግዲህ መቋጫ ያገኘው የትግራይ ክልል የፖለቲካ ትኩሳትና ቀውስ አለ። የኦሮሚያ ክልል ትጥቅ ግጭት አለ። እንዲሁም አራተኛው ሌሎችም ሳይዘነጉ አራተኛው ሀገሪቷ ውስጥ አሁን የገባችበት የኢኮኖሚ ድቀቱ፣ ይሄም ደግሞ ኑሮን ከህዝብ ጫንቃ ከህዝብ ትከሻ በላይ ማድረጉ ህዝብን ተቃውሞ ውስጥ መክተቱ የሚነሱ ጉዳዮች ናቸው። ስለዚህ አማራ ኃይሎች እየገፉ ናቸው። ምንም የሚደግፈው አይደለም፣ እኔ የሚቀበለው አይደለም። ጦርነትን አልደግፍም። ማንም ጦርነት ወዶ መንግስትም ይሁን ከመንግስት ውጭ ያለ ተቀናቃኝ ኃይል እኔ ችግሮችን በኃይል በጉልበት ፈታለሁ፣ በጦርነት ፈታለሁ፣ በአፈሙዝ ፈታለሁ የሚል ማንም ይሁን ማን እኔ የማልደግፈው ኃይል ነው። እኔ ሰላምን ብቻ ነው የሚወደው የሚፈልገው። በሰላማዊ መንገድ የሚታገል የሚጠይቅ ማንም መብቱ ጥቅሙ መከበር መቻል አለበት ብዬ ነው ማምነው። ይሄ ካልሆነ ግን ለምን 30 40 100 ዓመት ለምን አይሆንም ወደ ጦርነት ህዝቡ መግባት፣ ዜጎች መሰቃየት፣ ሀገሪቷ መድቀቅ የለባትም ብዬ ነው ማምነው። ስለዚህ አልደግፍም። ነገር ግን አሁን አማራ ኃይሎች የአማራ ክልል መንግስት በራሱ በኩል ባወጣው መግለጫ እንደገለጸው ከሆነ መንግስትን እየፈተኑት ነው። በክልሉ ውስጥ አቅም እያሳጡ ነው።
አቅም እየሰጡ ነው። በተለያዩ አካባቢዎች የመንግስት አመራሮችን፣ የመንግስት ኃይሎችን፣ መንግስታዊ አገልግሎትን፣ የፓርቲ አገልግሎትን መስጠት፣ ማከናወን፣ መተግበር የሚችሉ ግለሰቦችን፣ አመራሮችን፣ ኃይሎችን እያጠቁ ነው ያሉት፣ እየገደሉ ነው ያሉት፣ እያስወገዱ እያጠፉ ነው ያሉት። ይሄ ማለት መንግስት መሰረት ያጣል ነው አዘ ኢንድ። በክልል ውስጥ ባሉ በሁሉም መዋቅሮች የመንግስት ሰዎች፣ ሰራተኞችም፣ አመራሮችም፣ የፓርቲ ሰዎችም ተረጋግተው መስራት የሚችሉበት ሁኔታ ከሌለ፣ ሰላም ከሌለ፣ ደህንነት ከሌለ፣ ስጋት ካለ መንግስት መሰረቱን ያጣል። በክልል ውስጥ መንግስት የሚባለውን ትርጉም ያጣል። መንግስት የሚባለውን ቦታ ያጣል። ይሄን መረከብ የሚችል ኃይል እስከለ ድረስ ደግሞ ክልሉ በሽብር ይቆያል፣ በአደጋ ይቆያል። ይሄ እየገዘፈ እየተረፈ እየሰፋ ሲመጣ ለሀገሪቷም የሚበቃና የሚተርፍ ነው የሚሆነው። ስለዚህ ይሄ ምክር ቤቱ በአስቸኳይ ተሰብስቦ ተቀምጦ አቅጣጫ ማስቀመጥ፣ ውሳኔ ማስተላለፍ የሚያስገድድ ጉዳይ ነው። ከዚህ በተጨማሪ የትግራይ ክልል ማንሳት እንችላለን። የትግራይ ክልል ትናንት በኃይል በጉልበት የዓለም አቀፍ ተቋማትና ሀገራት ጫና ተጨምሮበት ታክሎበት የፌዴራል መንግስቱ ሳይወድ በግድ ተቀብሎ የትግራይ ክልልን ፖለቲካ ማረጋጋት ማስተካከል የሚቻልበትን አቅጣጫ አስቀምጧል እንጂ ባይሆን ኖሮ ወደ ግጭት ወደ ጦርነት ሊያመሩ የሚችሉ በርካታ ጉዳዮች ነበሩ። ይሄ ግን አሁን አትሊስት ስጋቱ ሊቀንስ ይችላል። አሁን የመጡት እነ ታደሰ ወረደ፣ ደብረጽዮን ገብረ ሚካኤልና ሌሎች ኃይሎች ቆም ብለው ተረጋግተው ህዝቡን አሰባስበው አረጋግተው ከህዝቡ ጋር ተመካክረው ተወያይቶ ከፌዴራል መንግስትም ጋር ያለው ግንኙነት ወደ መልካም እንዲሸጋገር አድርገው ከተንቀሳቀሱ እሰየው ጥሩ ነው። ነገር ግን ፌዴራል መንግስቱም ህወሓት ኃይሎችም እየተንቀሳቀሱበት ባሉበት መንገድ ለመቆየትና ለመዝለቅ ካሰቡና ከወደዱ ሀገሪቷን እንደ ሀገር ሊያስገባው የሚችለው ፈተና ማናችንም የምንገምተው የምናውቀው ነው። ስለዚህ ይሄ ስታሰብ ካሁኑ ህወሓት ውስጥ ቴንሽን ለመዝራት እንዲህ አይነት መግለጫ ማውጣትና የራሳቸው የሆነ የቤት ስራ እንዲወስዱ ማድረግ እንግዲህ እንደ መንግስት አማራጭ የሌለው ጉዳይ ነው። ስለዚህ ይሄም ምክር ቤቱ እንዲሰባሰብ እንዲወያይ እንዲመካከርና መጨረሻ ላይ አቅጣጫ አስቀምጦ ውሳኔ እንዲስተላልፍ የሚያደርግ ጉዳይ ነው። ከዚህ በተጨማሪ ኦሮሚያ ክልልም ተመሳሳይ ግጭት አለ፣ ጦርነት አለ፣ ውጊያ አለ። ይሄን እናውቀዋለን። ይሄን ውጊያ መንግስት እንዴት መቆጣጠር እንዴት ማኔጅ ማድረግ እንዳለበት በርካታ የኦሮሞ ተወላጆች፣ ፖለቲከኞች፣ ምሁራን በአጠቃላይ ሀገሪቱ ውስጥ የሚገኙ የሀገር ሰላም የሚገዳቸው መንግስትን አቅጣጫ መንገድ እያሳዩ ነበር፣ እያመላከቱ ነበር። አልተቀበለም። ወደፊት ይቀበላል አይቀበልም የምናየው ይሆናል። እዚህ መግለጫ የሚጠቀሳቸው ነገሮች አሉ። በተግባር ካየናቸው መልካም ይሰዩ ጥሩ ነው። ነገር ግን እንደ ሀገር ካየን የኦሮሚያውም ስጋት የደቀነ ነው፣ አደጋ የደቀነ ነው። እንዲህ በቀላሉ ታይቶ የሚታለፍ አይደለም። እንደ መንግስት ተመካክሮ ተወያይቶ አቅጣጫ አስቀምጦ ውሳኔ አስተላልፎ ሰላም ለማምጣት ድህነት ለማምጣት መስራት ካልሆነ በስተቀር ለሀገር ሊተርፍ የሚችል ነው። ይሄ ሶስተኛው ጉዳይ ነው። ሌላው አራተኛው ጉዳይ አሁን ሀገሪቷ የምትገኝበት የኢኮኖሚ ድቀት፣ የመንግስት ሹማምንት ሌብነት፣ ሙስና፣ ብልሹ አሰራር፣ መልካም አስተዳደር እጦት፣ ይህን የሚናገሩ የሚያወሩ ኃይሎችን፣ ግለሰቦችን፣ ነዋሪዎችን፣ ዜጎችን የማሰሩ የማፈኑ የመጨቆኑና አልፎም ተርፎ የማሳደዱ ተግባር መንግስትን በሂደት መሰረት ሊያሳጣ የሚችል እንደሆነ ሀገራዊ ቀውስ ውስጥ ሀገራዊ ተቃውሞና ሀገራዊ አለመረጋጋት ውስጥ ሊያስገባ ሊያመራ የሚችል መሆኑን መንግስት እንደ መንግስት ተረድቶታል፣ አውቆታል። ስለዚህ እነዚህን ጉዳዮች እነዚህን ችግሮች ለመፍታት የሚያስችሉ አቅጣጫዎችን ካላስቀመጠ ውሳኔዎችን ካላስተላለፈ እንደ መንግስት እንደ በፊቱ ዝም ብሎ ህይወቱ ኑሮን አልጋ በአልጋ መምራት የሚችልበት ሁኔታ አለ ብሎ ማሰብ አይቻልም። እሱ ላይ ምርጫ እየመጣ ነው። ሀገራዊ ምርጫ እየመጣ ነው። በምርጫ ጊዜ ሀገሪቷ ወዴት ልታመራ እንደምትችል ለማናችንም ግልጽ የሆኑ ነገሮች አሉ። አሳማኝ የሆኑ አመላካች የሆኑ ነገሮች አሉ። 3 ክልሎች በትንሹ ትግራይ፣ አማራ፣ ኦሮሚያ ትልቅ የሚባሉ አካባቢዎችን ከወሰድን ምንም የተረጋጋ የሚባል ፖለቲካ የሌለበት መንግስታዊ አገልግሎት የሌለበት አካባቢዎች ናቸው። ስለዚህ በእንዲህ አይነት ሁኔታ ተወጥሮ የሚደረግ ምርጫ እየመጣ ያለው ምርጫ እንደ ሀገር ወዴት ሊያመራን ወዴት ሊያስገባን እንደሚችል ካሁኑ የሚታወቅ ስለሆነ ይሄን ሁሉ በኃይልም ይሁን በህጋዊ መንገድ በጥበብ ለመምራት ማኔጅ ለማድረግ እንደ መንግስት ቁጭ ብሎ ተነጋግሮ ተመካክሮ ተወያይቶ እንደዚህ አይነት ውሳኔዎችን ማሳለፍ አማራጭ ያለው ጉዳይ ነው ብዬ ነው የማስበው። ሌላው ያስገድደው ይሄ ነው። ይሄ አግባብ ነው አግባብ አይደለም ወደፊት የምናያቸው በርካታ ነገሮች አሉ።
ግን አሁን ላይ እነዚህን ችግሮች አይቶ ገምግሞ መርምሮ ችግር ናቸው ብሎ በራሱ አምኖ መግለጫ እንዲያወጣ ያስገደዱት እነዚህ ጉዳዮች ናቸው። ነገር ግን በአጠቃላይ በሁሉም አካባቢዎች አሉ የሚባሉትን ተቃዋሚ ኃይሎችን ምንድነው ማኔጅ ለማድረግ ችግሮች አሉ የሚባሉትን ለመፍታት ያሰበበት መንገድ ምን ይመስላል? ይሄ ደግሞ ውጤታማ ካልሆነና እነዚህ ኃይሎች ወደ ሰላም መንገድ በውዴታም በግድዳም ካልመጡ ምን ማድረግ አለብን ብሎ ካሰበበት ከወጠነበት አካሄድ አንጻር እዚሁ በመግለጫው ከተጠቀሱ ነገሮች የተወሰነ ተቀንጭበው የወጡ ነገሮች አሉና እነዚህን እንመልከት። አንድ ሀብታ ይሄን ተመልክተን ከዛ በኋላ ወደ መቋጫው እንመጣለን። እስኪ ይሄን እንስማ እንዴ። በሀገራችን በተለያዩ አካባቢዎች ያሉ ችግሮችን በሰላማዊ መንገድ በፖለቲካዊ ውይይት ለመፍታት የተጀመረው እንቅስቃሴ ፍሬ እያፈራ ነው። ይህንን ስራ ይበልጥ ውጤታማ ለማድረግ ባህላዊ መንገዶችን ጨምሮ ሁሉንም አይነት ሰላማዊ መንገዶች መጠቀም ይገባል። የሰላም መንገድን መርጠው ለሚመጡ አካላት ተገቢውን ክብካቤ ማድረግና ሰልጥነው ወደ ህዝቡ እንዲቀላቀሉ መስራት ያስፈልጋል። በሌላ በኩል ደግሞ የሰላም አማራጮችን ዘግተው ፍላጎታቸውን በኃይል ለማስፈጸም በሚንቀሳቀሱት ላይ የተጀመረውን ህግ የማስከበር ተግባር አጠናክሮ መቀጠል ያስፈልጋል። ከኢትዮጵያ ጠላቶች ተልእኮ እየተቀበሉ በሀገር ውስጥ ችግር ለመፍጠር የሚጥሩ ባንዳ ኃይሎች ከዕለት ወደ ዕለት አቅማቸው እየደከመ ተቀባይነታቸውም እየከሰመ መጥቷል። የገንዘብና የሰው ኃይል ምንጫቸውም እየነጠፈ ነው። ነገር ግን ፈጽመው እስኪጠፉ ድረስ ህግ የማስከበር የሰላም አማራጮችን አሟጦ የመጠቀምና ህዝብን የማንቃት ስራዎች ወሳኝ ናቸው። ይህን ካለፈው በበለጠ ለማከናወን የሚያስችል ስልትና አቅጣጫም በደህንነት ምክር ቤቱ ተቀምጧል። በሀገራችን በተለያዩ አካባቢዎች ያሉ ችግሮችን በሰላማዊ መንገድ በፖለቲካዊ ውይይት ለመፍታት የተጀመረው እንቅስቃሴ ፍሬ እያፈራ ነው። ይህንን ስራ ይበልጥ ውጤታማ ለማድረግ ባህላዊ መንገዶችን ጨምሮ ሁሉንም አይነት ሰላማዊ መንገዶች መጠቀም ይገባል። የሰላም መንገድን መርጠው ለሚመጡ አካላት ተገቢውን ክብካቤ ማድረግና ሰልጥነው ወደ ህዝቡ እንዲቀላቀሉ መስራት ያስፈልጋል። በሌላ በኩል ደግሞ የሰላም አማራጮችን ዘግተው ፍላጎታቸውን በኃይል ለማስፈጸም በሚንቀሳቀሱት ላይ የተጀመረውን ህግ የማስከበር ተግባር አጠናክሮ መቀጠል ያስፈልጋል። ከኢትዮጵያ ጠላቶች ተልእኮ እየተቀበሉ በሀገር ውስጥ ችግር ለመፍጠር የሚጥሩ ባንዳ ኃይሎች ከዕለት ወደ ዕለት አቅማቸው እየደከመ ተቀባይነታቸውም እየከሰመ መጥቷል። የገንዘብና የሰው ኃይል ምንጫቸውም እየነጠፈ ነው። ነገር ግን ፈጽመው እስኪጠፉ ድረስ ህግ የማስከበር የሰላም አማራጮችን አሟጦ የመጠቀምና ህዝብን የማንቃት ስራዎች ወሳኝ ናቸው። ይህን ካለፈው በበለጠ ለማከናወን የሚያስችል ስልትና አቅጣጫም በደህንነት ምክር ቤቱ ተቀምጧል። ለዚህም የሚመለከታቸው የፌዴራልና የክልል አመራሮች በእቅድ የተቀመጠውን ፈጥነው በመተግበር ውጤት ማምጣት እንዲቻል ሌላው ይሄ ነው። እንግዲህ እንዴት መፍታት አለበት፣ እንዴት ማስተካከል፣ እንዴት ማረም አለበት ለምለው አሁን እንግዲህ ኦሮሚያ ክልል ውስጥ ባለው እንቅስቃሴ ታጣቂ ኃይሎች አባላት ናቸው የተባሉትን መንግስት በሰላማዊ መንገድ እየሰጡ ናቸው። አማራ ክልልም እንዲሁ የራሱን ፋኖ ብሎ የሚጠራው ኃይል አባላት ናቸው የተባሉትን በሰላማዊ መንገድ እጅ ሰጥቷል ብሎ እየተቀበላቸው ከህዝብ እየቀላቀላቸው መሆኑን እያየን እየተመለከትን እንዳለ ይታወቃል። እንግዲህ አሁን በሰላማዊ መንገድ ችግሮቻቸውን ለመፍታት ከመንግስት ጋር ተቀራርቦ ተናቦ ለመስራት ዝግጁ የሆኑ ካሉ እንቀበላቸዋለን። ለዚህ በራችንም ዝግጁ ነው። አስፈላጊ የሚባለውን እንክብካቤ ሁሉ እናደርጋለን። ለዚህ በራችን ክፍት ነው ብለዋል። ይህ ሰዩ ጥሩ ነው። መንግስት በራሱ በበኩሉ ዝግጁ እስካልሆነ ድረስ ማንም አምኖ ተማምኖ ወደዚህ እንቅስቃሴ ውስጥ ይገባል ብሎ መደምደም አይቻልም። ስለዚህ መንግስታዊ ዝግጁነት ከምንም ከማንም በላይ ያስፈልጋል። በዚህ በኩል እንደ መንግስት እንደተባለው ዝግጁ ከሆነ ከልቡ ካመናቸውና ከተማመነ ምንም ችግር የለውም። ሰዩ ጥሩ ነው። ነገር ግን ይሄን ካልተቀበሉና ካልወደዱ ፈጽሞ እናጠፋቸዋለን የተባለው በእርግጥ በመንግስት በኩል በሮች ክፍት ከሆነው መንግስት እንደ መንግስት የዜጎችን ሰላም፣ ደህንነት ለመጠበቅ ለማስጠበቅ የሚያስችል አቅም ኖሮት ፍትሃዊ ሆኖ ነፃ ሆኖ ዴሞክራሲያዊ ሆኖ ከሆነ ይሄን የማይወድ ይሄን የማይፈልግ ማለት መኖር አለበት ተብሎ አይታሰብም። ይሄን ስል ግን
መጥፋት የሚችሉባቸው መንገዶች ምን መሆን አለባቸው ለምለው አታያችን እይታችን የተለያየ ሊሆን ይችላል። ይሄን ስል ግን እንደ መንግስት እንደምለው ይደምሰሱ ማለት አይደለም። ይደምሰሱ አይደለም። መኖር የለበትም ከተባለ እንደዚህ አይነት አሳሰብ እንደዚህ አይነት አመለካከት እንዲገነባ እንዲሰርጽ የሚያደርጉ መንግስታዊ ሁኔታዎች መጥፋት አለባቸው ነው። መጥፋት አለባቸው። መጥፋት አለባቸው። ቅድምም ብያለሁ ደጋግመን እንዳልኩት ይሄ መጥፋት አለበት። ይሄ ከጠፋ ማንም ወዶ ማንም ተመችቶት አማጺ የሚሆን ታጣቂ የሚሆን አለ ብዬ አላስብም። አልደገፍም። እኔ ታጣቂ መሆንን አማጺ መሆኑን ከመንግስት ጋር ፊት ለፊት ቆሞ መዋጋትን ዜጋውን በመንግስትም በኩል ሆነው በታጣቂም በአማጺም በኩል ሆነው መግደልን እንደ አማራጭ እንደ ለውጥ መንገድ አልወስድም። እኔ አላምንበትም። ነገር ግን እንደ መንግስት ኃላፊነት ስላለበት እንደዚህ አይነት አመለካከቶች ህዝብ ውስጥ እንዳይገነቡ ለማድረግ ከፈለገና ከወደደ ይህን ስራ ነው መስራት ያለበት። የሚጠፋው በዚህ መንገድ ነው። ሀሳብ ማጥፋት አይቻልም። አመለካከት ማጥፋት አይቻልም። እንደ ምሳሌ እንደ ማሳያ ካነሳን እኮ ከዛሬ 30-40 ዓመት በፊት የነበረውን የኢትዮጵያን የቅርቡን ታሪክ ካነሳን የ100 ዓመታትን እንኳን ይቅር ችግር የለውም አለ ሀሳቡ አለ እስካሁን ድረስ። ነገር ግን የ40 ዓመቱን የመንግስቱ ኃይለማርያምን እድሜ ጊዜ ካነሳን እንኳን ዛሬም ድረስ በደርግ ጭምር ስም ሰይመው ፓርቲ ለመመስረት ኢትዮጵያ ውስጥ የሚንቀሳቀሱ ኢቭን የተመዘገቡ ሁሉ ይመስለኛል ኃይሎች እንዳሉ እናውቃለን ሁላችንም። ኢህአፓም ባለው አለ የዛሬ 40 ዓመት 50 ዓመት ተቃዋሚ ሆኖ የነበሩ ዛሬም ድረስ የተቃውሞ ዓላማውን አንግቦ የሚንቀሳቀሰው ፓርቲ ኃይል አለ። ደርግን አካሄድ የሚደግፉ በዚያው ስያሜ ለመደራጀት የሚወዱ ኃይሎች አሉ፣ አካላት አሉ። ከደርግ በኋላ የመጣውን የህወሓትን ዛሬ በርካታ የሀገሪቷ ህዝቦች የሚቀበሉት የሚስማሙት አስተሳሰብ አመለካከት ነው። ስለዚህ እናጠፋለን እንደመስሳለን የሚለው አካሄድ እንደ አማራጭ ሊወሰድ አይገባም። እንደ መንግስት እንደ አማራጭ ሊወሰድ አይገባም። ሀሳቡ አይጠፋም። ሀሳቡ ሊጠፋ የሚችለው ያንን ሀሳብ ሪቨርስ ሊያደርግ የሚችል መልካም፣ ጥሩ፣ ገንቢ፣ አልሚ ለውጥ ሊያመጣ የሚችል አመለካከት፣ አስተሳሰብ ትውልዱ አእምሮ ውስጥ ትውልዱ ልብ ውስጥ መገንባት ሲቻል ነው። ይሄ በሌለበት አይጠፋም። ትውልድ ቢጠፋ ትውልድ ይመጣል። ሰው ቢጠፋ ሰው ይመጣል። ሰው ቢቀየር ሰው ቢለወጥ ሰው ይተካል። ስለዚህ ሀሳብ ተሸካሚ አለ፣ አመለካከት ተሸካሚ አለ። ሀሳብ ተሸካሚ አመለካከት ተሸካሚ ባለበት ዓለም ላይ ባለበት ሀገር ላይ ደምስሼ አስወግጄ አጥፍቼ እኖራለሁ ማለት በፍጹም የማይታሰብ ነገር ነው። ስለዚህ አመለካከት ላይ መሰራት አለበት፣ አስተሳሰብ ላይ መሰራት አለበት። እንደዚህ አይነት አስተሳሰቦች የሚመጡባቸው አማራጭ ምቹ መንገዶችን በመንግስት በኩል መዝጋት አለበት። አሉ የሚባሉ ችግሮችን ማስተካከል ማረም አለበት። ሀገሪቷ ውስጥ ነፃነት እንዲኖር፣ ዲሞክራሲያዊ ፍትህ፣ እኩልነት እንዲኖር መስራት መቻል አለበት። እነዚህ ነገሮች ከተረጋገጡ የትኛውም ዓለም ላይ የትኛውም ሀገር ላይ አመፅን፣ ጦርነትን፣ ግጭትን፣ ውጊያን፣ ግድያን አማራጭ አድርጎ የሚንቀሳቀስ አሸባሪ እንጂ ሰላማዊ ዜጋ ለህዝብ የሚያስብ የሚጨነቅ ኃይል አይደለም። ስለዚህ ይሄ እንደ መንግስት መታሰብ አለበት ብዬ ነው የማስበው። የዛሬው ዝግጅታችን በአጠቃላይ ይሄን ይመስላል። ወዳችሁ መርጣችሁ ስለተከታተላችሁ ከልብ አመሰግናለሁ። በያላችሁበት ለሁላችሁም ሰላም ይብዛ። ባይ ባይ።